እግዚአብሔር ለሃይማኖት እንድትሞት አይደለም ይፈጠራል ወለ ደግሞ ቤተክርስቲያን የሚሞትላት አይደለም የምትፈልገው የሚኖርላት እንጂ ሁለት አይነት ህይወት የሚባል ነገር የለም አሁን በጣም በሱ ዓለማዊ ህይወቴና መንፈሳዊ ህይወቴን መቼም ከእግዚአብሔር በላይ ዘመንን የቀደመ ነገር አለ ብዬ አላስብም ከእግዚአብሔር ጋር ነው የሚያዋጣው በተለይ አሁን ያለንበት ህይወት ያለ እግዚአብሔር እኔ የሚቻል አይመስለኝም እንኳን ብቻችን የታገልን አይተናል ከእግዚአብሔር ጋርም የሚያታግል ነገር ነው ይሄ ሰው እንዴት ነው የሞት መድኃኒት የተባለውን ስጋው ደግሞ ያለ ምንም መስፈርት እኮ መቀበል ትችላለህ እኮ ንስሐ ገብተህ ክርስቲያን ስለሆንክ ብቻ የአምላክን ስጋና ደም መብላት ትችላለህ ሌሎች እኮ አይችሉም ይሄን ማድረግ አይችሉም እግዚአብሔር ይወዳቸዋል አምላካቸው ነው ግን አባታቸው አይደለም ለምሳሌ ዱርዬ እኮ ነው ለሃይማኖቱ ማጭ እንደውም ቤተክርስቲያን ውስጥ ካሉ ሰዎች ይላል አንዳንድ ሰው ቤተክርስቲያን ውስጥ ካለ ሰው ካገልጋይ ይልቅ ውጭ ያለው ዱርዬው ነው ለሃይማኖቱ ማጭ ነው እግዚአብሔር ለሃይማኖት እንድትሞት አይደለም ይፈጠራል ወለ ደግሞ ቤተክርስቲያን የሚሞትላት አይደለም የምትፈልገው የሚኖርላት እንጂ ሁሉንም ነገር አንተ እግዚአብሔር ጠበቃ ልትሆን አትችልም የዚህ ቤተክርስቲያን ጠበቃ ልትሆን አትችልም ትክክለኛ መድኃኒቷ የሚያድናት ራሱ ኢየሱስ ክርስቶስ ነው ሙሽራው እስኪመጣ ድረስ ሁሌም ትፈተናለች የሆነ ሰዓት ላይ ካየክ በቤተክርስቲያን በተለይ ስጋው ደሙ ሲቀበሉ ካየክ በጣም ህፃናትና አዋቂዎች አይበዛሉ የሆነ ተስፋ የሚያስቆርጥ ነገር ታያለ አሁን ደግሞ በዚህ ዘመን ደግሞ አንዳንድ ቦታ ላይ ሲሄድ ደግሞ የሆነ በቃ ደስ የሚል ነገሮችን ታያለ ሌላውንም ሊያስቀና የሚችሉ ወጣቶች ብቻ ተሰልፈው ስጋው ደሙ ሲቀበሉና ብዙ ጊዜ ወጣቶች ከቤተክርስቲያን የሚርቁበት የራሳቸው ምክንያት አላቸው አውግስቲን የተባለ ሊቅ በግልጽ ይነግረዋል ክርስቶስን አሁን ንስሐ ማልገባበት ምክንያት ጊዜ ስለሌለኝ ስላልተመቸኝ ምናምን አይደለም ኃጢአት በቃ ሰርቼ ስላልጨረስኩ እንደዛ እየመሰለን ነው ላለማደፈር ነው ቤተክርስቲያን ማልገባው እንዲሆኝ አሁን ብዙ እህቶች እንደዚህ አይነት ልብስ እየለበስኩ እንዴት ስጋው ደሙ እቀበላለሁ እንዳን ይላሉ ኦሬዲ በልጅነትሽ የተቀበልሽው ስጋና ደም የተዋሃደው ቤተ መቅደስ ሰውነትሽ ላይ ነው ያንን ያደረግሻለሽ ሁለቱን ዘመናዊነትና ሃይማኖታዊን አስተምሮ ሁለቱን አንድ ላይ ማስኬድ አንችልም ይቻላል በምን አይነት መንገድ መጀመሪያ አመለካከት ማስተካከል ነው ያለብን ኦኬ መጀመሪያው ነገር እንደዚህ የሚባል ህይወት የለም ብሎ ያሰበ ሰው ኦኬ እንዴ ነው መኖር ያለብኝ ብሎ ያስባል በጣም ስራቸውን የሚሰራሉ እንደውም እንደነዚህ አይነት ሰዎች እንደዚህ አይነት ቦታ ላይ ሲበዙ ፈራ እግዚአብሔር ነው ያቻዋል ሌሎችን የማገልገል ነገር አንተ በህይወት በጣም የምትጠላውን ዘግናኝ የምትለውን ኃጢአት ማታ ሰርተ ጧት በጸሎት የመቆም አቅም ካለ ምንም ነገር ታሸንፋለህ አንተ እንዴት እንደምወደህ እርቃኔን ተሰቅዬ አሳይቻለሁ እኮ ነው የሚልህ እግዚአብሔርና ጥጉን አሳይቷል ምን ያርክ ከዚህ በላይ ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች ያላችሁበት የዓለም ዳርቻ ሰላም ፍቅር ጤንነት በጎነት ከእናንተ ጋር ይሁን ሁሌ እንደምንለው ሰላም ከቤት ሰላም ከማህበረሰብ ሰላም ከሀገር ይጀምራል ሁላችንም ለሀገራችን ሰላም የወክላችን አስተዋጽኦ እናድርግ ይህ የቲአርቲ ሚዲያ ነው እኔ ደግሞ ምን ያህል ብንቲ ነኝ ዛሬ የምትወዱትን የምታከብሩትን ብታቀርቡልን ብላችሁ ያስባችሁትን አንድ ታላቅ መምህር እጄ ቀርብ ያለው ካፍታ ቆይታ በኋላ እንመለሳለን መልካም ቆይታ የዛሬ እንግዳዬ ዲያቆን ኢዩኤል ሀብታሙ ይባላል እንኳን ደህና መጣ እንኳን ደህና ቆየኝ አንተ ያልኩት አራቴ በብዙ እንለያያለን እየ እንዴት ነህ እግዚአብሔር ይመስገን ስለመጣ በጣም ደስ ብሎኛል እኔም ደስ ብሎኛል ስለጋበዝከኝ ዛሬ በጣም ተመልካቾቻችንም የሚያተርፉበትን ማትረፊያ የሆኑ ሀሳቦችን አንስተን እንማማራለን ጥሩ ቆይታ ይኖረናል ብዬ አስባለሁ ስለመጣ በድጋሚ ደስ ብሎኛል እንደው እስቲ ወደ ውይይታችን ከመግባታችን ወደ ትምህርታችን ከመግባታችን በፊት ወደ አገልግሎት የገባበትን አጋጣሚ ታስታውሳለህ በጣም ሩቅ ነው ያው እንደዚህ ኦፊሻሊ ሳይሆን ያው አገልግሎት ለምንጠራው እኛ የልጅነቱን ጊዜ ስለሆነ ትክክል በጣም ልጅ እያለን ነው ብዙ ቦታ ተናግሬ ያለው ያው ወደ 10 13 ምናምን የሚጠጋ ዲያቆናት ያለበት ሰፈር ነው ያደግነው ኦኬ ያው ኪፕ ተደርገን ማለት ነው ስለዚህ አማራጭ የለም ቤተክርስቲያን ያለ መሄድ ምንም አማራጭ የለምና ለሊትም ማህሌትም ቢሆን በጣም በልጅነታችን ይወስዱን ነበር የእምነት ትምህርት እንደነማር ያደርጉን ነበር ግን በመሃል ደግሞ ወደ ሰንበት ቤት ገባን ሰንበት ቤት ላይ በጣም ረጅም አመት 15 አመት በላይ እንግዲህ ኦልሞስት ከግማሽ እድሜ በላይ ያሳለፍኩት ሰንበት ቤት ውስጥ ነውና የሆነ ልጅ ነው አንድ እግዚአብሔር ይስጠው እንግዲህ አንድ ዲያቆን
እና የሆነ ነገር እንሽጥ ምናምን ብሎ ነው የወሰደኝ። ድንገት ነው የገባሁት እና ሰንበት ትምህርት ቤት አስተባባሪው የበገና ምሽት ነበር፣ ቲኬት እና ቲሸርት ምናምን ይሸጥ ነበር እና አንድ ሰው ይዘና ሲለው ነው እኔን ይዞት የመጣው። እኔ ሰንበት ተማሪ አይደለሁም እና ያው ሰንበት ቤት ከሰማህ 3 ወር 6 ወር ያገለግሎት ጊዜ ቆይታ ይኖራል። ከገባ በኋላ 3 ወር ታይተህ ምናምን ነው አገልግሎት ወይ ልብሰ ሰባት መልበስ ነው ኦፊሻል የሆኑ አገልግሎቶች መድረክ ላይ ምናምን የምትወጣው። እንኳን 3 ወር እኔ እዛ ሰዓት 30 ደቂቃም አልሞላኝም ሰንበት ተማሪውን ሲለው አዎ ነው ብሎ ዋሽቶ አስለበሰኝ ማለት ነውና እየዞርን ሸጥን። በጣም ፓሽኑ ይሄ ቲኬቱን ለመጨረስ የነበረን ፓሽን በሳላቀው በጣም ወደድኩት። የዕለት ዕለት ማለት ነው እዛው ቀና ብዙ መሸጥ ጀመርን እየዞርን ሳላቀው በቃ ገባው በጣም ለረጅም ዓመት ስቲል እስካሁን ድረስ ያው በአካል ብዙ ባልሄድም ስቲል እስካሁን አገልጋይ ነኝና ያ ነው አጋጣሚ። ምናልባት የተለየ የሆነ የምታስታውሰው ገጠመኞች ይኖራል? ብዙ ነው በጣም እንደዚህ ነው ብለው ጊዜ ከሆነ ከኦኬዥን ጋር ይገናኛል ወይ ከበዓላት ጋር ይገናኛል እና ብዙ ጊዜ ገጠመኞች እኛ በጣም ረጅሙን ጊዜ ያሳለፍነው በኪነ ጥበብ ነው። እዛ ላይ ነበር ያው እግዚአብሔር የሰጠንም ጸጋ ግጥም ምናምን ጽፍ ነበረ። ተውኔት በተለይ በደንብ እንሞክር ነበረና ድራማዎች ላይ ተውኔቶች በጣም እንሰራ ነበር። የጽነዙ ምሽቶች፣ ቲያትሮች ምናምን ካለንበት ከሀገረ ስብከታችንም ከከተማውም በዚህ ጉዳይ በጣም ጎበዝ የነበረው እኛ ሰንበት ቤት ነው። የት ሀገረ? ተስፋዬት ሰንበት ቤት ወልቂጤ ደብረ ብስራት ቅዱስ ገብርኤል ተስፋዬት ሰንበት ቤት ይባላልና እንደ ሀገርም እንደ ሀገረ ስብከትም ተሸላሚ ሰንበት ቤት ነው። በጣም ትልቅ ሰንበት ቤት ስሙ የገነነ ሰንበት ቤት ነውና እዛ ላይ በጣም አሁን ለ6 ዓመት እኔ በኪነ ጥበብ ክፍል አገልግያለሁ። ያለ እድሜ ነው መጀመሪያ የተሾምኩትና ከልጅነት ጀምሮ እንደዚህ ሲኖች ይሰጠናል። ተውኔት መሪ ተዋናይ መሆን በጣም ብዙ ጊዜ አጋጣሚ አለኝና እና በጣም ብዙ ጊዜ እኛ የሚያስገርመን ያው ከተጻፈው ውጪ የሆኑ ብዙ ነገሮች ይኖራሉ። ስለዚህ ያው ትለማመዳለህ። መሀል ላይ ተውኔቱ መሀል ብዙ ጊዜ ይጠፋብሃል ወይ ያላሰብነው ነገር ይወድቃል እና ያቺን ግን ሲን ውስጥ እንዳለ ሰው ሳይረበሽ እንዲቀጥል የምናደርጋቸው ነገሮች በጣም ነበር የሚያዝናኑ። ያው ከጨረስን በኋላ እኛ ብቻ ስለሆነ የምናውቀው ጭንቀቱ ውጪ ላይ ያለው ግን በጣም ፐርፌክት ነበርና መጽሐፍ አሳትመናል። የመዘጊያ ገጸ በረከት የሚል የኪነ ጥበብ መድብል ያለው መጽሐፍ አሳትመናልና በዚህ ውስጥ በጣም ብዙ አጋጣሚ እንግዲህ እስከራሳቸው ድረስ በቁጥር ብዙ ናቸው፣ በጣም ብዙ ናቸውና አይ ደስ ይላል በጣም እንደው ከማስተማሩ በሻገር ቀጣይ ማህዶት ላይ ገጣሚ ማግኝተናል ማለት ነው። አሁን እስኪ ግጥም ጸጋዬ ሳይነጠቅ አይቀርም ሞክራለሁ፣ እናስታውሳለን። በጣም ጥሩ። በተለይ ወልቂጤ እኔ በፊት ጀምሮ እዛ አካባቢ ላይ በጣም ትላልቅ ገዳማት ልክ ሰሜኑ የሀገራችን ክፍሎች እንዳሉ በጣም ትላልቅ ገዳማት አድባራት ያሉበት ቦታ ነው። እነ ምሁርን ማንሳት እንችላለን። ከዛ በፊትም ደግሞ በተለይ ብዙ ቅዱሳን የወጡበት ያሉበት ቦታ ነው። አሁንም ለሀገርም ለቤተክርስቲያንም ብዙ ሰዎች የወጡበት ቦታ ነው እና በጣም ትልቅ ቦታ ነው። ወደፊት በዚህ ላይ በደንብ አድርገን እስቲ የተጫወትን እናወራ ሰፊ ጊዜ ስለሚፈልግ እንደው ዛሬ ወደ ሀሳባችን ስንገባ በተለይ በዚህ ዘመን ሃይማኖትና ዘመናዊነት አብሮ ሊሄዱ አይችሉም የሚያነሱ ሰዎች አሉ። እንደገና ደግሞ እንደውም በጣም ዘመናዊነት ማለት በሃይማኖት ውስጥ መገኘት ነው የሚል ደግሞ አስተሳሰብ ያላቸው ሰዎችም አሉ። እስቲ ሁለቱን እስቲ እናያቸው። ሃይማኖትና ዘመናዊ ህይወት የሚለውን ነገር የተወሰኑ ሀሳቦች እናንሳ እዚህ ላይ እስቲ። በጣም ቆንጆ ሀሳብ። ያው ሰዎች መጀመሪያው ከሁሉም እንግዲህ ከዚህ በኋላ ለሚኖሩትን ጥያቄዎች መደምደሚያ እንዲሆንን ሁለት አይነት ህይወት የሚባል ነገር የለም። አሁን በጣም ብሶ ዓለማዊ ህይወቴና መንፈሳዊ ህይወቴን እንዴት ላርግ ምናምን ወደ ኋላ ማውራታችን አይቀርም ያው ስለሚመጣ ማለትና የለም እንደዚህ የሚባል ህይወት የለም። የሰው ልጅ የተፈጠረው እግዚአብሔርን መስሎ ከዛ የስሙ ቀዳሽ የክብሩ ወራሽ ይሆን ዘንድ ነው። የተፈጠርክበት ዓላማ አለ። በዛ ውስጥ ግን ያው አዳም ያው ሰርቶ መብላት እንዳለበት ተናግሮት የለ መስራት ስላለብን በዓለማዊ ህይወታችን ማለት ደግሞ በዚህ ምድር እስከቆየን ድረስ እንደተነገርን እሱም ያው ሐዋርያት እንግዲህ ከዓለም አይደሉም በዓለም ግን ናቸው። ለዛ ነው እየዞሩ እንኳን ሲያስተምሩ ምግብ ያስፈልጋቸው ነበር፣ ገንዘብ ያስፈልጋቸው ነበር። ስለዚህ አሁን የአብዛኛው ሰው ያኗኗር ህይወት ዓለማዊ ህይወቱን ለመንፈሳዊ ህይወቱ ወይም ደግሞ የሥራ ዓለሙን ለመንፈሳዊ ህይወቱ ግብአት እያደረገ አይደለም የሚኖረው። ሁለት የተለያየ ዓለም እንዳለ ከዛ የሃይማኖቱን መንገድ ደግሞ መከተል ያለባቸው ግዴታ የሆነባቸው ሰዎች አሉ። እነዚህ ደግሞ ቀዝቀዝ ብለው እኔ እኮ ያው ለዚህ የተሰጠው ሰው አይደለም ምናምን ብለው ደግሞ በዓለማዊ ህይወት መስመር የሚሄዱ ሰዎች አሉ። ግን የተፈጠርከው ለዛ አይደለም። ሲጀመር የመጀመሪያው ዓላማ የሰው ልጅ ዓላማ በትክክል ሁሉም ህይወት መንፈሳዊ ህይወት ነው። ከመንፈሳዊ ውጪ የሆነው ህይወት ወይም ደግሞ ከትክክለኛው የህይወት ጥያቄ ህይወት ዓላማ ከሆነው መንገድ ውጪ የሆነ ሰው ነው ዓለማዊ ሰው የሚባለው። ዓለም የወሰደችው ሰው ማለት እኮ ነው
ከእግዚአብሔር የተነጠለ ሰው ማለት ነው። በእግዚአብሔር መንገድ በእግዚአብሔር ትእዛዝ በመጽሐፍ ቅዱስ አካሄድ የማይሄድ ሰው ነው ዓለማዊ ሰው የሚባለው እንጂ የሆነ ፓራራሊ መሄድ የሚችሉ ከዛ ግን የተለያዩ ህይወቶች እንደዛ አይደለም። ይሄ መደምደሚያው ነው። ለዛና የድሮ ክርስቲያኖች ጀምሮ አሁን ነው እንደዚህ ነገሮች እየገዘፉ የመጡት። ፖለቲካሊ ሹም ሲመጣ ለዚህ ኮሚኒስቶችም ያለ እንደዚህ እየተከፋፈለ ሲመጣ ነው የኢንዱስትሪያል የሆነ ዘመኑም እየሰፋ ሲመጣ ሰዎች በጣም ወደ ስራ ወደ ካምፓኒዎች እየበዙ ሲመጡ ከዛ ይሄ ዌልዚ መሆን ግዴታ መሆን አለ አይደል? ይሄ ሰክሰስ ስኬት የሚባለው ነገር ከዛ ካለህ ላይ ተጨማሪ ሆነ አሁን ብዙ ቤቶች ብዙ መኪና እንግዲህ ቢኖረው የሚጣላ የለም ማንም ሰው ሁላችንም ስላልቻልን ነው እንጂ እድሉን ስላላገኘን ነው እንደው ያላቸው ላይ እንፈርዳለን እንጂ ማንም ሰው ይሄ በጣም እንዴ ነው ባለጸጋ የሚባለውን ብለን የምናስበውን ህይወት የማይመኝ ሰው የለም እዚህ ምድር ላይ ሁሉም ሰው እና እነሱ ነገሮች ናቸው ከ19ኛው ክፍለ ዘመን በኋላ እየገዘፉ ሲመጡ ሃይማኖት የለም እግዚአብሔር የለም የሚሉ ሰዎች እየበዙ ሲመጡ ከዛ እነዛ ሰዎች ደግሞ ከክርስቲያኖች በላይ ያስፈልገኛል ለስጋ ብለው የሚያስቡት አሁን ያልኩ ቁሳዊ ማለት ነው ነገሮች በጣም እየበዛ ሲመጣ መሳብ ጀመረ ሰው። ስለዚህ እንዴት መታሰብ ጀመረ? ያው እኛ ከልጅነታችን ሲባል የነበረው ነገር ቤተክርስቲያን ይደርሳል መጀመሪያ ትምህርትህን ተማር ስራ አይደል ራስህን ቤተሰብን ማስተዳደር ጀምር ከዛ በኋላ ይደርሳል እና በጣም መሰረታዊ ነገር አሁን የቁሳዊ ማቴሪያሊዝም የሚባለው ህይወት እየገዘፈ መጣ። ለዛ ነው እንጂ እየሸፈነው የመጣው ወደ መጀመሪያዎቹ ክርስቲያኖች ስትሄድ ማተር ያደረገ የነበረው ሁሌም ክርስትና በእያንዳንዱ ህይወታቸው ውስጥ ማተር የሚያደርግ የነበረው ክርስትና የሚያስቡትም የሚያቅዱትም ምንም ነገር ቢያስቡ ከክርስቶስ አንጻር ነው። ወደፊት ቢያቅዱ ለልጆቻቸው ነገር ቢያደርጉ ከክርስትና አንጻር ነው። ከሆነ ጊዜ በኋላ ደግሞ ካየው የእናንተም ጊዜ የኛም ጊዜ ትምህርት የሚባለው ከዛ የሆነ ሲስተም ቢውልድ ተደረገ። አንድ ሰው መማር አለበት፣ ተምሮ መመረቅ አለበት፣ ከዛ መስራት አለበት፣ ከቻለ በትምህርት ላይ በማድረግ ላይ ማድረግ እየጨመረ ከራሱ አልፎ ለሰዎች መትረፍ አለበት። ያው ከገንዘብ አንጻር ከምድራዊ ሀብት አንጻር እየተባለ እነዚህ ሲስተም ውስጥ ከገባን ጀምሮ ቤተክርስቲያን የሆነ የሃይማኖት ህይወት የሆነ የምርጫ ህይወት ከመረጥከው ብቻ የምትገባበት። ምክንያቱም እኛ አሁን ሰንበት ቅድም እንዳልኩ ብዙ ዓመት ስናገለግል በሺ የሚቆጠሩ በእኛ እድሜ ያሉ እኩዮቼ ነበሩ ትምህርት ቤት ውስጥ ሰንበት ትምህርት ቤት ውስጥ የሌሉ ጭራሽ ቤተክርስቲያን ህይወት ውስጥ የሌሉ። ስለዚህ የሆነ መርጠህ የምትኖረው ህይወት ነው ተደርጎ አሁን ኑ ግቡ ምናምን ስንል አሁን ያ ሰዎች ሰንበት ቤት እንዲገቡ ቤተክርስቲያን እንዲያገለግሉ ወደ መንፈሳዊ እንዲመጡ ያን ጊዜ ስንለፋ በጣም ብዙ ሰዎች እንዴት ነው አንድ መንፈሳዊ ህይወቱን ከጀመርከው ይሄ እምነት ያልከውን አሁን የሃይማኖትን ህይወት ከጀመርከው ከሌላው የሚጎልብህ ወይ ደግሞ ከዛ መነጠል እንዳለብህ ሙሉ ለሙሉ መለየት እንዳለብህ ሁልጊዜ እግዚአብሔር ያልክ ልክ መነኮሳትን እንደሚያደርግ ሁሉ ለእግዚአብሔር መተው እንዳለብህ የከተማ መናኝ መሆን እንዳለብህ አይነት አስተሳሰብ በጣም ብዙ ሰው ስለተጫነ ከዛ ያንን ደግሞ ሉዝ ማድረግ ስለማይፈልጉ ብዙ ሰዎች መተው ስለማይፈልጉ ያን ፍላጎት መተው ስለማይፈልጉ ተው ያላቸውም የለም። በነገራችን ላይ ባለጸጋ ሆነ ጥሩ ክርስቲያን መሆን ትችላለህ እኮ ግን ለምንድን ነው መሆን የምትፈልገው የሚለው ጥያቄ ነውና ከውስጥ ነው የተበረዘው። ካስተዳደጋችን ጀምሮ ማህበረሰባችን ሲነግረን ያደገው ነገር ሌላ ነው። በጣም ህይወት ላይ አስፈላጊው ነገር አሁን ገንዘብ ነው። በቃ ቤተሰብን ጦረ እናት አባትን ልክ አይደለም እያልኩ አይደለም፣ ግን መነሻው መሰረቱ ሃይማኖት አይደለም። በሃይማኖት ማሳደግ አይደለም። እንግዲህ ክርስትና አስነስነታል። በጣም ብዙ ለብዙ ሰዎች ክርስትና አባት ነው፣ ክርስትና እናት ነው፣ ኃላፊነት ወስዷል። ልብስ መግዛት ጫማ መግዛት ይመስላል አንዳንድ ሰው እና ወላጅ ያው የልጅ አባትና እናት አይደለም። በነገራችን ላይ ሞግዚት ነው። የልጁ አባት እግዚአብሔር ነው እና እዚህ ምድር ላይ እንግዲህ አስበው ከነዛ ሁሉ ላትፈጠር ከምትችልባቸው እድሎች ውስጥ አንተ እንድትፈጠር እንድትወለድ ያደረገ እግዚአብሔር የሆነ ዓላማ ስላለ ነው። ዓላማው በእርግጠኝነት በምድር ሀብታም ሆነ ሰዎች ያንተን ባለጸግነት እያዩ እያደነቁ ከዛ በአንተ እየተረፉ ምናምን ኖረ እንድትሞት አይደለም እግዚአብሔር የፈጠረ። ኦብቪየስሊ በዚህ ምድር የሰጠህ አገልግሎት አለ፣ ዓላማ አለና ያንን ግን ቤተሰብ የተሰጠው ልጅ መውለድ ማለት የእግዚአብሔር ስጦታ ነው ይላል አይደል? ሰው የእግዚአብሔር ስጦታ ማለት እኮ አገልግሎት እኮ ነው። በቃ ከዛ በኋላ አገልጋይ ነህ አንተ። አሁን ሰባኪ መሆን አይጠበቅብህም፣ ዘማሪ መሆን አይጠበቅብህም። አሁን ልጆች ያላቸው ወላጆች ይሄን የሚሰሙ ሰዎች ካሉ እግዚአብሔር ኃላፊነትን ይጣለባቸው። ማንም ሰው በእናት አባቱ ኃጢአት አይኮንንም። ማንም ሰው በልጁም አይጸድቅም አይኮንንም። ሁሉም ሰው የራሱን መዳን የሚፈጽመው ምክንያት ሊሆን ይችላል እንጂ ግን እግዚአብሔር የሰጠህን ልጅ የተባለ ስጦታ ወይም ማህበረሰብ ነው። ገብቷል? ትልቅ ተቋም ነው ትዳር። ከዛ ልጅ ማለት እንግዲህ ምድር ከቀጠለች ክርስቶስ ካልመጣ ምድር ካላለፈች እኮ በአንተ ዘር ምክንያት በጣም ብዙ ሺህ ትውልድ ያልፋል። በጣም ብዙ
ስለዚህ ያን ሁላችንም የቤተሰቦቻችን ውጤት ነው፣ የአካባቢያችን ውጤት ነው። ሁላችንም ካየው የአባት እናቶቻችን አስተሳሰብ ውጤት ነው። ለዛን ሁሉም ሰው ዲፈረንስ የሆነው ሁሉም ሰው አመለካከቱ አስተሳሰቡ የተለያየው እኮ የእናት አባቱ አስተሳሰብ የተለያየ ስለሆነ የአንተ አባትና የኔ አባት የሚያምኑበት መንገድ ህይወትን መቀጠል አለበት፣ ህይወት መሄድ አለበት፣ ህይወትን መምራት አለበት ብለው የሚያስቡበት መንገድ በጣም የተለያየ ስለሆነ እና ስሩ የሚጀምረው ከዛ ነው። ለዛ ነው ሃይማኖትና ዘመናዊነት የሚባሉ ጉዳዮች በጣም ዲፈረንስ እንደሆኑ ምናምን እየታሰበ የመጣው። ቀድሞ የተጫነብን በሲስተሙ መሄድ አለብህ። ገብቷል? ግዴታ ትምህርት መጨረስ አለብህ። መመረቅ ማለት አይደል ሰክሰስ ነው። ከዛ በሱም አይበቃ ስራ መያዝ አለብህ። እንደ አዲስ ይጀምራል። በጣም እኔ አሁን እንግዲህ ብዙ ጊዜ ሳትስፋይድ ያደረገናል ብለን ያሰብናቸው ነገሮች አላረጉ። ከትንሹ ስትጀምር ከ8ኛ ክፍል ሚኒስትሪ ምናምን አለፍክ፣ በቃ የተለየ ነገር የለም። የሆነ ደግሞ ሌላ ከፍ ያለ ችግር ያለበት ሃይስኩል ገባን። ከዛ ኢንትራንስ ደግሞ ከባድ ነበር፣ እሱንም አለፍክ። የግቢን ህይወት እንግዲህ የሚያውቀው ያውቀዋል። ያ ሁሉ አመት ኢንቨስት አድርገህ ጨረስክ። ትምህርት የሚባለው ህይወት አለቀ ስትባል ቤተሰብ ያው ይመርቃል፣ ይደገሳል። በቀጣዩ ቀን እቃ ጠባ ነው የሚጀምረው። በቃ ቤቱ ተጸርቶ ምናምን 1-2 ሳምንት ስቀጥል ስራ ትባላለህ። ስለዚህ ትንከራተታለህ፣ ስራም ታገኛለህ። እንደዛም ሳትስፋይድ አትሆንም። በጣም የምጠላው ስራ ይሆናል። ከዛስ ማግባት አለብህ፣ ከዛስ መውለድ አለብህ፣ ወልደስ ልጆችን ማሳደግ አለብህ። እና መቼም ቢሆን ከላይ ያለው ዙሪያችን ያሉ ሰዎች እኛን ኮንሱም ማድረጋቸውን መቼም አያውቁም። እና በጣም ብዙ ወጣት የተሰቃየው ያለው ለዛ ነው። ይሄንን ነገር በዚህ ጉዳይ ሳትስፋይድ ሆናለሁ ብሎ ስለሚያስብ፣ ሃይማኖታዊ ጉዳይ ደግሞ ይሄንን ያጎልብኛል ብሎ ስለሚያስብ ነው በጣም የተለያዩ መንገድ አድርጎ የሚያስባቸው። ግን እውነተኛ ዘመናዊነት ክርስቲያን መሆን ነው በዚህ ዘመን በተለይ። ምክንያቱም ዘመናዊነት ማለት ዘመኑ መምሰል ነው። ከዛ በላይ ደግሞ ዘመኑን መቅደም ነው። መቼም ከእግዚአብሔር በላይ ዘመንን የቀደመ ነገር አለ ብዬ አላስብም። እና ሁሌም እንደምለው ከእግዚአብሔር ጋር ነው የሚያዋጣው። በተለይ አሁን ያለንበት ህይወት ያለ እግዚአብሔር እኔ የሚቻል አይመስለኝም። እንኳን ብቻችን እየታገልን አይተነዋል። ከእግዚአብሔር ጋርም የሚያታግል ነገር ነው ይሄ። በጣም የሚስብ፣ በጣም ወደኋላ የሚጎትት፣ ከመንግስተ ሰማያት የሚያስቀር ነገር ነው እና ዘመኑን ዋጁ ማለት ዘመኑን ግዙ ነው። ብዙ ሰዎች ዘመኑን መሰሉ ይመስለዋል። አይደለም። ግን ባላችሁ የክርስትና አስተሳሰብ፣ ባላችሁ የእግዚአብሔር ፍቅር፣ እግዚአብሔር በሰጣችሁ ስልጣን፣ ክርስቲያን ማለት እንግዲህ የተሰጠውን የእግዚአብሔር ልጅነትን የመሰለ ነገር የለም። በነገራችን አሁን ሌሎች ሰዎች እግዚአብሔርን አምላኬ ሊሉ ይችላሉ፣ ጌታዬ ሊሉ ይችላሉ። አባቴ ማለት አይችሉም። እኛ ብቻ ላል ነው አይደል? ምክንያቱም ከእግዚአብሔር መንፈስ ቅዱስ እሱን ልጅነቱን ስላገኘን በጥምቀት ምክንያት ስላገኘን ማለት ነውና ያ ራሱ ሌላ በጣም ትልቅ ፕሪቪሌጅ አለው። እግዚአብሔርን አባት ማለት ራሱ ሌላ በጣም ትልቅ ፕሪቪሌጅ አለው። መንግስተ ሰማያትን ለመውረስ በጣም ብዙ ሰው እንዴት ነው የሞት መድኃኒት የተባለውን ስጋ ወደሙ ያለምንም መስፈርት እኮ መቀበል ትችላለህ እኮ ንስሐ ገብተህ ክርስቲያን ስለሆንክ ብቻ የአምላክን ስጋና ደም መብላት ትችላለህ። ሌሎች እኮ አይችሉም፣ ይህን ማድረግ አይችሉም። እግዚአብሔር ይወዳቸዋል፣ አምላካቸው ነው፣ ግን አባታቸው አይደለም። ስለዚህ የአባትነትን መንፈስ የልጅነትን መንፈስ ለማግኘት በክርስትና መንገድ መሄድ አለብንና እውነተኛው ዘመናዊነት አይለያዩም ነው፣ ሃይማኖተኛ ነው አሁን። እና በጣም አሁን ሜንሽን ማድረግ የምፈልገው ነገር በጣም ብዙ ሰዎች ይቅርታ እንግዲህ ካበዛው ይወጡና እንዴት ይላሉ ቲክቶክ ላይ አሁን በጣም እኔ የሚያስጠሉኝ ሃይማኖተኛ ሰዎች ናቸው ይላሉ። እና በእነሱ ቤት አክራሪ ማለታቸው ነው። ሃይማኖተኛ ሰዎች ይሄ ፕሮፋይላቸው በነጠላ የሆነ ፖስት የሚያደርጉ ሰዎች ተጠንቀቋቸው ምናምን ብለው በጣም እውቀት ያለው ንግግር የተናገሩ ይመስላቸው ሰዎች አሉና በሆነ ክላሲካል ያጅቡና በቃ እንደዛ አድርገው በጣም የሚያስደንቀኝ ነው። ይሄ ባይዘ ዲፊን ሜካኒዝም ይባላል አሁን ሳይኮሎጂ ላይ። በቃ አንተ ራስን መውቀስ ስለማትፈልግ ያለ ብቸኛ አማራጭ ሌላውን መውቀስ ነው። ማድረግ የማትችለውን ነገር የሚያደርግብህን ሰው ማለት እኮ ምንስ ቢሆን እንደው አሁን ዘፈን እየፖስተ እየደነሰ እየጨፈረ ከሚፖስት ሰው እያስመሰለ እንኳን የእግዚአብሔርን ቃል የሚፖስት ሰው አይሻልም? ምክንያቱም በዛ ሰው ማን እንደሚድን አይታወቅም። በአንተ ምክንያት ደግሞ ሰው ከዳን አንተ ትድናለህ። በነገራችን ላይ ይሄ ደግሞ የመጽሐፍ ቅዱስ ቃል ነው። እኛ የምናገለግልበት የአገልግሎት ፕሪንሲፕላችን ሁሌ እንደምናገረው የያዕቆብ መልእክት ምዕራፍ 5 ቁጥር 19 ላይ ወንድሞች ሆይ ኃጢአተኛውን ብትመልሱ ይላል ከኃጢአቱ ነፍስህን እንደምታድን የኃጢአትን ብዛት እንደምትሸፍን እወቅ ይላል። አንድ ሰው በአንተ ምክንያት ከኃጢአቱ ሲመለስ አንተ ነፍስህን ታድናለህ። ከዛ የኃጢአትህ ብዛት ይሸፈንልሃል። እግዚአብሔር አይገልጥብህም ስላዳንከው ነፍስ ስለመለስከው ነፍስ ብሎ። እንግዲህ ክርስቶስ ለአንድ ነፍስ ብሎ ምን እንዳደረገ እናውቃለንና የሚመስላቸው ሰዎች አሉ። ይሄ እንዲህ ማሳየቱ፣ መስበኩ፣ ማስተማሩ፣ ሃይማኖተኛ ሰው መስሎ መታየቱ የስተት መንገድ የሚመስላቸው ሰዎች እና እንደውም ለራሳቸውን የጥፋተኝነት ስሜት እንዳይሰማቸው ነው ይህንን እያደረጉ ያሉት። እና እኔ እየሰሩ ያሉ ሰዎች ቀጥሉ ናቸው፣ ከዚህ በላይ አገልግሉ ነው። ምክንያቱም የመንፈሳዊ ህይወት ከእግዚአብሔር ጋር ግንኙነት የግልህ ህይወት ነው። እዚህ ውስጥ ማንም እጁ መክተት አይችልም እና ማንንም ደግሞ አያውቅም፣ መፍረድ አይችልም። እና
እንዴት ነው ኒውትራል መሆን ነው አሁን ዘመናዊነት የሚመስላቸው ማለት በቃ ከሁሉም ጋር የሚግባባ ሃይማኖተኛውም ጋር ሃይማኖተኛ ቀልደኛውም ጋር ቀልደኛ ምናምን የሚሆን ሰው ከዛ ክርር የማያደርግ ሰው እሱን በቃ የሆነ ዘመናዊነት አሁን አራዳ ምናምን የሚባል ይመስላችኋል። ግን እንደዚህ አይነት ህይወት የለም። ልትኖር የሚገባህን ህይወት አይደለም እየኖርክ ያለው። ስለዚህ ከመንገዱ ውጪ ነው ያለው እና መንገዱ ላይ ያሉ ሰዎችን መናገር አትችልም። በቃ ካንተ የተሻለ ነገር እያደረጉ ነው ያሉት እና በጣም ብዙ ሰው እንደዛ ሲል ለምሳሌ ዱርዬ እኮ ነው ለሃይማኖቱ ሟች። እንደውም ቤተክርስቲያን ውስጥ ካሉ ሰዎች ይላል አንዳንድ ሰው ቤተክርስቲያን ውስጥ ካለ ሰው ከአገልጋይ ይልቅ ውጭ ያለው ዱርዬው ነው ለሃይማኖቱ ሟች ነው። እግዚአብሔር ለሃይማኖት እንድትሞት አይደለም የፈጠረል። ሁሉ ደግሞ ቤተክርስቲያን የሚሞትላት አይደለም የምትፈልገው የሚኖርላት እንጂ። ሁሉ የምናገረው አንተ የእግዚአብሔር ጠበቃ ልትሆን አትችልም። የዚህ ቤተክርስቲያን ጠበቃ ልትሆን አትችልም። ትክክለኛ መድኃኒቷ የሚያድናት ራሱ ኢየሱስ ክርስቶስ ነው። ሙሽራዋ እስኪመጣ ድረስ ሁሌም ትፈተናለች እና የሆነ ጊዜ ኦኬ ይሄ ሰውዬ መፍረድ አይደለም ጀጅመንታል የሆንኩኝ አይደለም፣ ግን ልክ አይደለም ነው። አሁን ሰው ወደ እግዚአብሔር የተመለሰ ያልሆነው ወደ ቤተክርስቲያን የተመለሰ ያልሆነው ቅድም እንዳልኩ ወደ ሃይማኖት ወደ እምነቱ የተመለሰ ያልሆነው ዘመናዊነት መስሎት እየቀጠለ ያለው ልክ ነኝ ብሎ ስለሚያስብ ያንን መናገር ስላለብን ነው። አዎ ዱርዬ በጣም ለሃይማኖቱ ሟች ነው። በጣም ብዙ ወጣቶች ለሃይማኖታቸው ሟች ናቸው። በሃይማኖታቸው ቀል አያውቁም፣ የታወቀ ነው። ግን እግዚአብሔር የሚፈልገው እሱን አይደለም፣ ወይም እሱ ደግሞ እንድጸድቅ አያደርግህም ነው። እሱ አይደለምና ለዛ ነው ኒውትራል መሆን። ይሄ እንዴ ነው በጣም መንፈሳዊ ያለመሆን በጣም ዓለማዊ ያለመሆን ምናምን የሚመስላችሁ ሰዎች እኔ ምን ክፋት ሰራው ሰው አልገደልኩ የሚል ሰው አለ። ኃጢአት እኮ ሁለት አይነት ነው። አሁን ኃጢአትን መስራት ኃጢአት ነው፣ ጽድቅ አለመስራት ደግሞ ሌላ ኃጢአት ነው። በነገራችን ምንም ኃጢአት ማሰራ ሰው ብትሆን መንግስተ ሰማያት አትወርስም፣ እግዚአብሔርም አይደሰትም። ልታደርገው የሚገባው ደግሞ የጽድቅ ሕይወት አለ። ስለዚህ እሱም ባለማድረግ ራሱ ትኮንናል፣ ትጠይቅበታልና በዛ ልክ በጣም ሰፊ ሀሳብ ነው። ግን እንዲህ ነው ልንችል አይ በጣም እንደውም በኋላ የምናነሳቸውንም የተወሰኑ ሀሳቦች ነካ በተለይ ከማህበራዊ ሚዲያ አጠቃቀማችን ጋር በጣም ዶግማቲክ የሆኑ ኮንሰፕቶች የሚያለያዩ ነገሮች ላይ ይሄ አንዱን ለማስደሰት የምናደርጋቸው እንቅስቃሴ ሃይማኖታችን ላይ የሚያመጡ ተጽዕኖችን ባለማወቅም አውቆም ደግሞ ያንን ነገር በማድረግም ቅድም እንዳልከው ኒውትራል ሆነው መሄዱ ይሻላል የሚል አስተሳሰብ ባላቸው ሰዎች ብዙ ነገሮች እናያለን። ዛሬ በጣም አሪፍ ሀሳቦችን እያነሳን ነው። በተለይ ሃይማኖትና ዘመናዊነት፣ ከዛ በኋላ ደግሞ መንፈሳዊ ልምዶች ከዚህ አይነት ነገሮች ሳይድ ዲስአድቫንቴጅ ብለን የምናስባቸውን እንዴት ልንወጣ እንችላለን የምንላቸውን መንፈሳዊ ልምዶች ምን ማድረግ አለብን የሚለውን ነገር እሱ እናነሳለን። ቅድም ያልከው ነገር አለ በተለይ ትግል ይፈልጋል ያልከው ነገርና ፋይናል ላይ ያንን ትግል እንዴት እንሻገራለን የምንላቸውን ሀሳቦች በደንብ እናነሳለን። ሃይማኖትና ዘመናዊነትን ሀሳቡ ሰፊ ነው። ቅድም እንዳልከው በጣም ጥልቅ ነው። ራሱን የቻለ አንድ ብዙ ኤፒሶድ ሊወጣው ይችላል። ባነሳነው መሰረት ግን የተወሰኑ ሀሳቦችን ላንሳ። አባት እናቶቻችን ካይክ በተለይ በሃይማኖት ጉዳይ አሁንም በዚህ ዘመን እንደውም አንዳንድ ጊዜ ወደ ገጠሩ አካባቢ ስትሄድ ለምሳሌ የበዓላት ቀን ላይ ስራ አይሰሩም። በጣም ሪስፔክት አላቸው። ጥልቅ የሆነ እንደዚህ የሃይማኖት እንትን ጠይቃቸው ላይ መልሱሉ ይችላሉ። ግን በሃይማኖታቸው በቃ በጣም ያከብራሉ። በጣም ሪስፔክት አላቸው። የልባቸው መሻትም ሲፈጽምላቸው ታያለ፣ በእምነት ስለሚቀርቡ ማለት ነው። እና በሃይማኖት ጉዳይ ላይ በጣም እንትን ናቸው፣ ሴንሲቲቭ ናቸው። በዚህ ዘመን ደግሞ አወቅን ትንሽ አነበብን የምንል ወጣቶች ላይ ደግሞ ተቃራኒ የሆነ ነገር እናያለን። እንደውም አንብበን ይበልጥ መቅረብ ሲገባን በጣም ወጣቶች ካየክ ይርቃሉ ከቤተክርስቲያን። የሆነ ሰዓት ላይ ካየክ ቤተክርስቲያን በተለይ ስጋው ደግሞ ሲቀበሉ ካየክ በጣም ህፃናትና አዋቂዎች ብቻ ይበዛሉ። የሆነ ተስፋ የሚያስቆርጥ ነገር ታያለ። አሁን ደግሞ በዚህ ዘመን ደግሞ አንዳንድ ቦታ ላይ ሲሄድ ደግሞ የሆነ በቃ ደስ የሚል ነገሮችን ታያለ። ሌላውንም ሊያስቀና የሚችሉ ወጣቶች ብቻ ተሰልፈው ስጋው ደግሞ ሲቀበሉና ብዙ ጊዜ ወጣቶች ከቤተክርስቲያን የሚርቁበት የራሳቸው ምክንያት አላቸው። እንደው እስቲ የተወሰኑ ምክንያቶችን እናንሳና ለምንድን ነው የሚርቁት የሚሉት ነገሮች እናንሳ፣ ለሌሎች መማሪያ ስለሚሆን። በጣም ቆንጆ። የመጀመሪያው ቅድም ስለነካሁት ብዙም ተናለቁም። ያው ቤተሰብ ማህበረሰብ በጣም ትልቁን ሚና ይጫወታል። እኛም እየታገለን ነበር የምንሄደው እውነቱን ለመናገር ይደርሳል እየተባሉና ያንን የመዋጋት ያንን የመታገል ምናምን አቅም ስለሌለው አብዛኛው ወጣት ቤተክርስቲያን የማደግ ፕራዮሪቲ በጣም አነስተኛ ነው። አብዛኛው ወጣት ብዙ ማለት ይችላል። አንደኛው። ሁለተኛ ደግሞ እድል ያላቸው ሰዎች ነበሩ። ለምሳሌ አሁን በጣም ብዙ ሰው ተቃራኒ ሰንበት ተማሪ ነበርኩ እና የሚል ሰው አይጠፋም። ከዛ ምን ነው ምናምን ሲል የሆነ ምክንያት አለ። ከምክንያቶቹ አንዱ ቤተክርስቲያን ውስጥ የሚያዩት መጥፎ ነገር አይደል ወይ? ሰንበት ቤት ውስጥ አረ እንዲያርገኝ ምናምን አረ ቤተክርስቲያን አገልጋይ የሚል ሰው በጣም ብዙ ነው። ግን ምክንያት አላቸው ያነሳሉ። ሁሉም ሰው ምክንያት ያነሳል። በተለይ ደግሞ ቤተክርስቲያን ውስጥ በሚፈጠሩ ነገሮች ኤክስፒሪየንስ ያለው ሰው አለና አሁን መውጣቱን ወይም ነው ከቤተክርስቲያን ውጪ መሆኑን በልክነት
ቆሞ መከራከር የሚችል ሰው አለ። የሆነ ደብር ላይ የሆነ ሰንበት ቤት ውስጥ አይሆነ አንድ ልጅ በተናገረው አንድ ቃል ነው ከእግዚአብሔር መንግስት የወጣው ልጅ እና ሁሉም ቤተክርስቲያን ውስጥ እንዳለ ሁሉም ሰንበት ቤት ውስጥ እንዳለ ሁሉም ቤተክርስቲያን አገልጋይ እንደዛ ሆኖ የሚከራከር ሰው አለ። ሁለተኛው እሱ ነው። ሶስተኛው ቀደም እንዳልኩ ያስቀርብኛል ብሎ የሚያስበው ህይወት አለ። መንፈሳዊ ሰው ስትሆን መቼም የምትታቀባቸው ነገሮች አሉ። ለምሳሌ የኛ ህዝብ በጣም ዘፈን ይወዳል። ገብቷል? በጣም ዘፈን ይወዳል እና አይፈልግም፣ በቃ መቶ አይፈልግም። አውግስቲን የተባለ ሊቅ በግልጽ ይነግረዋል ክርስቶስን። አሁን ንስሐ ማልገባበት ምክንያት ጊዜ ስለሌለኝ ስላልተመቸኝ ምናምን አይደለም፣ ኃጢአት በቃ ሰርቼ ስላልጨረስኩም ገና እየጣመችኝ ነው፣ ትጥመኛለች ኃጢአት፣ አልመረረችኝም፣ ካንተ በላይ ልወዳት አልቻልኩም እና ብሎ በግልጽ ይናገራል። ያንን አድሚት ማድረግ ማይፈልግ በጣም ብዙ አለ እና መተው ማትፈልጉ ሁሉም ሰው መተው ማይፈልገው ነገር አለ። እንዳልኩ የሆነ ተግባሮች አሉ። አይ የቤተክርስቲያን ሰው ከሆንኩኝ እኮ አሁን ጭራሽ መገለጫ ሆኖ በጣም በጣም ከልቤ ያሳዘነኝ አንድ እንትን አለ። አንዲት ስትናገር ሌላ ሃይማኖት ላይ ያለች እህት ናት እና ለእኛ ኦርቶዶክስ ለሆነችው እህት ናት የምትለው አይዊሽ ኦርቶዶክስ በሆን ምናምን ትላታለች። ለምን እንዳንቺ መጨፈር መደነስ ብችል ምናምን አለቻትና አሁን ልጅቷ በዛሽ ቃል ተነክታ በጣም የቤተክርስቲያን አገልጋይ ሆናለች። ስሟን መጥቀስ አልፈልግም። በጣም ትልቅ የቤተክርስቲያን አገልጋይ ሆናለች። በሶሻል ሚዲያ በደንብ ታገለግላለች እና ያ ነው አሁን ተርኒንግ ፖይንት ወይ ነው መገለጫችን ሆኗል ማለት ኦፊስ ነው። በቃ ምንም መደባበቅ አይፈልግም። ሰሞኑን እኮ የሰማነው ነገር አለ በደንብ አይደል? በጣም እና ይሄን እቺን መተው አይፈልግም። በቃ ገብቷል። እና አስተምሮታችን እንደዛ ነው። ቤተክርስቲያን አስተምሮ እኔ ግራ ስለሚገባኝ ነው አንዳንድ ጊዜ ቤተክርስቲያን እንደዚህ ትፈቅዳለች ይባልና ቤተክርስቲያን በዛ ልክ እንደዚህ አይነት አስተምሮ አላት። አንድ ነገር ብቻ እኮ ቀላል ነው እዚህ ጉዳይ ላይ ነገራችን ላይ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ምን ይላል መሰለህ? አንተ የእግዚአብሔር ቤተ መቅደስ እንደሆንክ አታስተውሉም ይላል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታስተውሉም ይላል። አሁን በጣም ወደዋለሁ፣ ግጥሙ ልክ እንደ መዝሙር ነው ምናምን የሚሉት ዘፋኝ መዝሙሩን ቤተ መቅደስ ገብተህ ትከፍተዋለህ ያቅማለህ ሳንወሻሽ እኮ የቤተክርስቲያን ቅጥር ግቢ ውስጥ ገብተው እነዛ ሰዎች አሁን እኮ ዋናው መልእክቱ ነው ምናምን የሚሉ ሰዎች አሉ። እንግዲህ ስም መጥቀስ አይጠበቅብኝም፣ ሁሉም ሰው ይገባዋል ስለምን እንደማወራ። እሱን ዘፈን ቤተ ክርስቲያን ውስጥ ትከፍተዋለህ፣ ቤተ መቅደስ ውስጥ ትከፍተዋለህ። አልከፍተውም ካልከኝ አይ ቤተ መቅደስ ውስጥ እኮ ነው እያዳመጥክ ያለው ይላል ቅዱስ ጳውሎስ ደግሞ። ምክንያቱም ቤተክርስቲያን ትርጓሜዋ 3 ነው አይደል? ህንፃው አለ ቤተክርስቲያን ይባላል። የክርስቲያኖች ህብረት ጽዋዬ ክርስቶስ የሚባለውን ጸሎት ጠርተው ማለት ክርስቶስን ጠርተው ሲገኙበት ክርስቲያኖች ሲሰባሰቡ ጽዋዬ ክርስቶስ ያልኩ አንድም ሁለትም ሶስት መሆናችሁ በስሜ የተሰበሰቡ መካከላችሁ እገኛለሁ ያለውን ጸሎት ጠርተህ በአፍህ ጠርተህ የተሰበሰብከው ህብረት ውስጥ ሁሉ ክርስቶስ ይገኛል። ቤተክርስቲያን ሆኗል ያ ህብረት። ከምንም ነገር በላይ ግን ቤተክርስቲያን ማንም አባቶች ቤተክርስቲያን ብለው ሲጠሩ በውስጥ ያለችውን ቤተ መቅደስ ነው፣ መንፈስ ቅዱስ ያለባትን ክርስቶስ እያደረበት ያለውና እና እዛ ውስጥ ነው እያረክ ያለው። ምንም ነገር የምታደርገው እዛ ውስጥ ነው። በነገራችን እግዚአብሔር የሚያየው የሚቀበለውም እንደዛ ነው። አስበው ቤተ መቅደስ ውስጥ ምን እያረክ እንደሆነ። እኔ እናንተ አሁን ቤተክርስቲያን ቅጥር ግቢ ውስጥ አይደለም፣ ግን የምናገረው ነገር ቤተክርስቲያን ውስጥ በሆን ልናገር የምችለው ነገር ነው። እና እንደዛም አይደለም። ይሄ እንዴት ነው ይሄን የተናገረው ከቤተክርስቲያን ውጪ ነው፣ ይሄን ያደረገው ቤተክርስቲያን ውስጥ ነው ምናምን እያለ እየመረጠ የሚቀበልም አምላክ አይደለም ያለ። በትክክል ትክክለኛው ሚኒንግ አንተ ነህ የክርስቶስ ቤተ መቅደስ። እና ይሄ ብቻ እኮ በቂ እኮ ነው። አሁን አለባበስ ላይ የሚሆን ሴት አለ የተጻፈ ነገር ሴት ልጅ እንዲያትልበስ ምናምን የሚል ነገር ምናምን ይላል። ይሄን ጥቅሰዩና ያንን ልብስ ለብሰሽ ቤተክርስቲያን ውስጥ ትገቢያለሽ ወይ? አንተ ያንን የተጫጨቀ ልብስ ለብሰሽ ትገባለህ ቤተክርስቲያን ውስጥ? አትገባም አይደል? ኦልሬዲ እያደረግከው ነው ያለው። እንዳልገባኸው እያከበርከው እንደሆነ አሁን በጣም እረዳለሁ እኮ። በጣም ፈሪሃ እግዚአብሔር ያላችሁ ብዙ ወጣቶች እኮ መዳፈር አይፈልጉም። ኦብቪየስ ነው፣ ግን እሱ አይደለም ትክክለኛ ሚኒንጉ። እንደዛ እየመሰለን ራሱ ላለማዳፈር ነው ቤተክርስቲያን ማልገባው እንዲሆኝ። አሁን ብዙ እህቶች እንደዚህ አይነት ልብስ እየለበስኩ እንዴት ስጎደሙ እቀበላለሁ ምናምን ይላሉ። ኦልሬዲ በልጅነትሽ የተቀበልሽው ስጋና ደም የተዋህዶ ቤተ መቅደስ ሰውነትሽ ላይ ነው ያንን እያደረግሽ ያለሽው። እና የሆነ ቤተክርስቲያን ቅጥር ግቢ ውስጥ ሲሆኑ የሚደረጉ ነገሮች ኃጢአት የሚሆኑ ከዛ ውጭ የሚደረጉ ነገሮች ግን ኖርማል የሚሆኑበት ምናምን ጊዜ ላይ ደርሰናል። ግን እንደዛ አይደለም። እና ኃጢአት ነው። በቃ ዘፈን ኃጢአት ነው። እግዚአብሔርን እንዳያከብር የሚያደርግ ሰዎች የሚያሰናክል አለባበስ ኃጢአት ነው። በጣም ብዙ ነገሮች ኃጢአቶች ናቸው። እንደውም እኮ አሁን እኛ አባቶች ትንሽ አቀለውልን ነው እንጂ እያንዳንዱ ፍትሐ ነገሥት ላይ ያለውን ሕግ እያመጡ ቢያሰሙን አስበውን በጣም ነበር የምንሰቃየው። እኛ እንኳን አናደርገው እውነት። እና ለዛ ነው እኮ ወደ ጥልቁ ጣል ተብሏል አይደል? ቅዱስ ጴጥሮስ መረቡን ወደ ጥልቁ ማለት ተታችም ላሉት ምዕመናን ነው ቤተክርስቲያን በቃ ስራውን የምትሰራው በጣም። እና አብዛኛው ሰው ቤተክርስቲያን ካለችበት ከፍታ ወደ እሱ ዝቅታ እንድትወርድለት ይፈልጋል። ወደ ስርዓቱን ለአንተ ብላ ትታ እዛ
ገብቷል እንድታስተካክልለት አንተ መተው ስላልቻልክ ሰማዕታት እኮ ደማቸውን አፍሰዋል እኮ ህይወታቸውን አሳልፈው ሰጥተዋል እኛ የሆነ ነገር መተው ስላልቻለን ቤተክርስቲያን እንዴት ለምን እንደዚህ ትላለች ነው የሚል ሰዋል ተወሱን ሃይማኖቱን ይክድሰዋል ጥሎ የሚወጣ ሰዋል በእነዚህ ስርዓቶች ብቻ በእርግጠኛ ማሰራር እኛ ማገልገዮች አሰራር ልክ አይደለም ኦብቪየስሊ የታወቀ ነው ይሄንን ሁላችንም ስለራሳችን እያሰብን መስማት ስላለብን ነው አሁን አንዳንድ ሰው እንደዚህ ነገር ስታወራ እናንተስ ምናምን ይላል እና ከቤተክርስቲያን ካለችበት ከፍታ ወደ አንተ አትወርድልህ ስርዓት ነው ህግ ነው ከሁሉም ነገር በላይ ግን ፍቅር ይበልጣል እሱን ደግሞ እንዴት አይታለች ጥግ ድረስ ነው በሶሻል ሚዲያ ቤትም ካየው እንግዲህ ወንጌል ያልተሰበከበት ያልሰማንበት ቦታ የለም አሁን በጣም ጥሩ አገልጋዮች በስተዋል ለወጣቱም የሚሆኑ አይደል በሚገባን ቋንቋ ሊያወሩን የሚችሉ ሪሌት የሚያደርጉ አባቶች በጣም መጥተዋል ለዛ ነው ጥልቅ ድረስ እየመጣች ነው ነፍሳትን እየሳበች የምትመጣው ሁሉም ነገር ፕራክቲካል ነው በአንዴ ለውጥ የለም ቀስ እያልን ምንተው ግን በጣም ነገሮችን የሚያበላሽው ምንድነው ልክ ነኝ ብሎ ማሰብ በቃ ይሄ ያበላሻል ቢያንስ እንኳን ስታደርገው መሳቀቅን የመሰለ ነገር የለም ይሄ ኃጢአትን ስትሰራው ቢያንስ በድብቅ ብትሰራው ይሻላል እግዚአብሔርን አንተ ብታውቁት ይሻላል ልክ አይደለም እኮ ግን እንደው ይሻላል እውነት ለመናገር ማለት ግልጥ ብለህ ሶሻል ሚዲያ ላይ ማህተብህን አድርገህ እየዘፈንክ ወይ ደግሞ እንደተፈቀደ ማለት አፕሩቭ ነው ያደረግንላቸው ለሌሎች ሰዎች ኦርቶዶክሳዊ ሰዎች በቃ ዘፈን አዳማጭ ናቸውና ይፈቀዳል እስኪባል ድረስ ምክንያቱም ማጆሪቲው ሰው እንደዛ ስለሆነ ማለት ነውና በአስተምሮት ጉዳይ ለምሳሌ በዚህ ዘመን ካየክ በጣም ትልቅ ለውጥ ካየውበት ነገር አንፃር እንደኔ በተለይ ስጋው ደሙ ላይ ብዙዎቻችን ያለን አመለካከት በጣም ተቀይሯል ብዬ አስባለሁ ምን አይነት ነገር ነው የተቀየረው ለምሳሌ ስጋው ደሙ በቃ ለኛ ለኃጢአተኞች የተዘጋጀ ነገር አድርገን አናስበውም በቃ ለዛ የደረሰው የበቃ ሁሉ ነገር ኃጢአትም ማይሰራ አይነት አስተምሮች ብዙዎች እንደዛ ያስባሉና ለዛም ነው የሚርቁት እንደውም በቅርብ ጊዜ በቃ አንድ መምህራኖችም ብዙ ወንድሞችም እዚህ ላይ እየሰሩ አሁን በጣም በሚያስደንቅ ሁኔታ እንደውም የአቡነ መልከጼዴቅን ማይተን ነበር ባለፈው ለታ በጣም ብዙ በማስ ብዙ ወጣቶች ቀርበው ከዛም በአንዳንድ ወንድሞች የሚያደርጉታልና ይሄ ደስ የሚያሰኝ ነገር ነው እንዲህ አይነት ለውጦች ወደፊት ብዙ ነገር ያመጣሉ ብዬ አስባለሁ ቅድም እንዳልኩ ፍትሐ ነገሥቱ መሬት ቢወርድ ማናችንም አንቀርብም ከባድ ነው የሚሆነው አንድ ወንድማችን የሆነ ጊዜ ማህበራዊ ሚዲያ ላይ በአብይ ጾም ውስጥ ስጋ የሚሸጡ ወንድሞች አሉ ሶ ለምን እንናገራቸዋለን ቤተሰብ ሊያስተዳድሩበት ይችላል የሚል ሐሳብ አነሳ እንዲህ አይነት ልምዶች እየጎዱን ይመስለኛል በዘፈቀደ የሚደረጉ ነገሮች ሁሉም ህግ አውጪ ሆኗል ሁሉም ህግ ፈጻሚ ሆኗል እና እንደዚህ አይነት ነገሮችን በጣም ከቤተክርስቲያን ብዙዎችን እያራቁ ነው ብዬ አስባለሁ ይሄንን ካነሳን ሁለቱን ዘመናዊነትና ሃይማኖታዊን አስተምሮ ሁለቱን አንድ ላይ ማስኬድ አንችልም በምን አይነት መንገድ እንዴት ነው መሰለ ቀደም እንዳልኩ ነው አሁን ሁሉም ነገር እዚህ ውስጥ ነው የሚያልቀው መጀመሪያ አመለካከት ማስተካከል ነው ያለብን የመጀመሪያው ነገር እንደዚህ የሚባል ህይወት የለም ብሎ ያሰበ ሰው ኦኬ እንዴት ነው መኖር ያለብኝ ብሎ ያስባል አይደል መንገዱን ይቀጥላል ሰው ልጅ ምንጩ ዋናው ሶርሱ እግዚአብሔር ነው አይደል አሁን ዛፍ ሲነቀል ከመሬት ይሞታል ማንኛውም ተክል መገኘው ተክል መሬት ስለሆነ አሳ ከውሃ ከወጣ ይሞታል መኖሪያው ውሃ ውስጥ ስለሆነ አሁንኛ ከእግዚአብሔር ነው ተለይተን ያለነው እንዴ ነው ከውሃ የወጣ አሳ ነን ለዛ እኮ ምን እንፈራፈረው እኔ እኮ በጣም የሚገርመኝ ነገር ወንድም አዋጥቶን ቢሆን በጣም ብዙ እኮ አዋጥቶት አይደለም ይሄ እንዴ ነው ከቤተክርስቲያን ውጭ ያለው ህይወት ደልቶት እኮ አይደለም አብዛኛው ሰው ከእግዚአብሔር ይራቀው ማለት ምን ለማግኘት ነው ይራቀው ከእግዚአብሔር ምንም እኮ የለውም ቢሆን ነው እንደው ጥቂት ሰው ምን ሀብታም የሚባሉ ሰዎች አሁን እዚህ የሚደሉ በጣም ትንሽ ናቸው አይደል በጣም ትንሽ ናቸው እንጂ በጣም በህይወት ሰፈር የሚያደርግ በኑሮ ሰፈር የሚያደርግ ሰው ነው ይበዛው እና ለዚህ ህይወት ነው የተወኩት መጀመሪያ ይሄን ማወቅ አለብህ እና ለዚህ ብዬ ነው የተወኩት እግዚአብሔር አያስኬድም ማለት አስበው እዚህ በምድር 70 ዓመት 80 ዓመት ኖረ አልፈ ለዘላለም እሳት ውስጥ ከእግዚአብሔር ተለይተ ለመኖር ወርዛ ያደርግም አሁን እየኖርክ ያለው ህይወት ማለት በጣም ብዙ ሰዎች እና ያንን በቃ የሚነጻጸር ህይወት አይደለም አንዴ ሁለተኛው በጣም ማወቅ ያለባቸው ነገሮች ይቻላል በቃ አሁን እንዴ ነው አሁን ይሄን ቪዲዮ እየሰሙ ያሉ ሰዎች ይሄ ልጅ ከኔ በላይ ያውቃል ብለው ነው አይደል ምክር ለመስማት በቃ ይሄው ይቻላል እሺ አፕሩቭ አድርገናል በቃ እንደ ቤተክርስቲያን እነሱ ብለው ዲፈረንስ ያለው በጣም ተቃራኒ ህይወት ነው ብለው የሚያስቡ ሰዎች ይሄን ህይወት መኖር ይቻላል የምትፈልጉትን ህይወት መኖር ትችላላችሁ ዋናው አፈላለግ ነው በቃ ለምን እንደምትፈልገው ሐሳብን መቀየር ነው ነገራችን ላይ የሁሉም ነገር መሰረት ኢንቴንሽን ነው ወይም ደግሞ ለምንህ ነው በቃ ለምንድን ነው ነገሩን የምታረገው ነው ሀብታም ብትሆን ሀብታም ይሆንኩ ለምንድን ነው
እግዚአብሔርን ለማስደሰት ሰዎችን ለመጥቀም ቤተክርስቲያንን ለመጥቀም ከሆነ ትጸድቅበታል። ስለዚህ ማተር የሚያደርገው አሁንም እዚህ ወሬያችን ላይ በጣም ሚዛን የሚደፋው ነገር ያለህ ነገር ያለህ ህይወት አይደለም። ህይወቱን የምትመራበት መንገድ ምንነቱ፣ ከዛ ለምንነትህ ነው። በቃ ይሄ እንዴት ነው ለምን የሚለውን ጥያቄ መመለስ ከቻልክ፣ ስለ እግዚአብሔር ብዬ ነው ማድረገው የሚለውን አስተሳሰብ ከያዝክ ዋይናት ምንስ ብትሆን እና የምታደርጋቸው ነገሮች ሁሉ በቃ ኃጢአት ምናምን ሊመስሉ ይችላሉ። አንዳንድ ሰው አሁን በጣም ቤተክርስቲያን ባለጸግነትን፣ መኪና መንዳትን፣ በጣም ሊግዠሪ ቤት ውስጥ መኖርን ምናምን የምታወግዝ ምናምን የሚመስለው ሰው አለ። ወይም ደግሞ የቤተክርስቲያን ሰው ሀብታም መሆን የለበትም አይነት አስተሳሰብ፣ የሆነ የድሃ ሃይማኖት የሚመስለው ሰው አለ። እንዲህ ነቢያትን ያቸው እስኪ አባቶችን ያቸው በጣም ባለጸጎች ነበሩ እኮ በጣም ባለጸጎች ነበሩ። ጭራሽ የማያሳስባቸው እሱም 10,000 ግመል 25,000 ከብት ምናምን እያለ እኮ ሲጠቀሱ እኮ መጽሐፍ ቅዱስን ብታነብ ታገኘዋል። ግን እነሱ ሰዎች አላማቸው እግዚአብሔር ነበር። አየው ሲሰሩት ከነበረው ስራ እንዴት እንዳካበቱት ያንን ሀብት እንዴት እንደሰበሰቡት እንዴት ማኔጅ እንዳደረጉት አይደለም የተጻፉ፣ እንዴት ከእግዚአብሔር ጋር እንደኖሩ ግን ሉዝ አድርገዋል፣ ተርበዋል፣ ገብቷል። ምንም ያጡት ነገር የለም። እና ሰው ማወቅ አለበት እግዚአብሔርን ይዘህ ሃይማኖተኛ ሰው ስለሆንክ፣ ሃይማኖተኛ ብሎ የሚያስቡ ሰዎች ይሄ እንዴት ነው ፍጹም በቃ ቤተክርስቲያን ሰው ምናምን ስለሆንክ ሉዝ የምታደርገው ነገር አለ ማለት አይደለም። ግን ቢያንስ ከኃጢአት ትቆጠባል። በኃጢአት የሚመጣ ገንዘብ ከሆነ ይቆማል። በዛ ከሆነ ይጠብቃል ነው እኮ። አሁን በጣም ብሶ እኮ በነገራችን ላይ ሰዎች ላይ የሚፈርደው ብዙዎቻችን ሰዎች ላይ የምንፈርደው በኃጢአት የምንፈርደው አጋጣሚ ስላላገኘን እኮ። ብዙ ኃጢአት እኮ ኮስት አለው፣ ብር አለው። አሁን ብዙ ኃጢአት ለመስራት ገንዘብ ያስፈልጋል። እና ገንዘቡ ስለሌለ ነው ባይዚ ከብዙ ኃጢአቶች የተቆጠቡ። እንዴት ውጭ ያድራሉ እየጠጡ እንደዚህ የሰከሩ ምናምን ብለህ የምትፈርድባቸው ሰዎች አንተ የምትጠጣበት ብር ስለሌለ ነው እውነት። እና እግዚአብሔር ከምን እንደጠበቀ ደግሞ አታውቅም። ስለዚህ ሰው ማወቅ ያለበት ነገር ይህ ባለጸግነት የሚባለው ወይም ደግሞ ዌልዚ የሆነ ህይወትን ለመኖር መጀመሪያ ምኞቱን ነው ማስቀረት ያለብህ። ከዛ በኋላ የሚመጣ ነገር ነው። ለዛ ነው አስቀድማችሁ ጽድቅና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ነው ቅዱሳን ሰዎች ሲተረጉም። ሌላ ሁሉ ይሰጣችኋል አይደለም ያለው፣ ይጨመርላችኋል። ትርፍ ነው፣ ጭማሪ ነው፣ የማይረባ ተራ ነገር ነውና ይሄንን ቢያንስ ያለህን አመለካከት ካስተካከል ሁሉም ነገር እንዴት ፓራሊ ማስኬድ እንዳለብህ ታውቀዋል። ግን በቃ ህይወት ማለት ይሄ ነው እውነተኛው ትክክለኛ ህይወት። አሁን አንዳንድ ሰው ህይወት ትርጉም ይጠፋበታል። ትክክለኛ ህይወት እግዚአብሔር ጋር ነው ያለው፣ በንስሐ በስጎዶ መመላለስና ቤተክርስቲያን ህይወት ውስጥ መኖር። ከዛ በኋላ የሚመጣ ነገር አሁን ዘመናዊነት፣ ዓለማዊ ህይወት፣ ቤተሰብ ምናምን የምትላቸው ነገሮች ሁሉ ራሱ ከእግዚአብሔር በኋላ የሚመጡ ነገሮች ናቸው። ምንድነው ጋራንቲ ካልክ እግዚአብሔር ነው፣ ፈጣሪ ነው፣ አምላክህ ነው። ምንም የሚሳነው ነገር የሌለው አምላክ ነው ያስከው። እግዚአብሔር ደግሞ ለታመኑት የሚታመን አምላክ ነው። አንተ የወደቀ ቤተክርስቲያን ሰው ታውቃለህ? በዘመን እኔ አይቼ አላውቅም እውነት። የወደቀ ቤተክርስቲያን አገልጋይ ታውቃለህ? እንዴት ነው በሰዎች ፊት የሚያሳፍረው ነገር ያለበት ሰው የለም እውነት። አባቶችም ቢሆን ንቀውት ነው ብትል እንኳን እውነት ንቀውት ነው፣ አይፈልጉትም፣ ስለማይፈልጉት ነው። እና ማንም እግዚአብሔርን የያዘ እግዚአብሔርን የተጠጋ ሰው ጎዳና ወጥቶ አያውቅም። አይሆንም እንደዛ ማወቅ ያለበት ነገር። እና ለመሰለ እግዚአብሔር ለሱ በጣም ተራው ነገር ነው ይሄ ቁሳዊ ነገር፣ ገንዘብ የምትለው ነገር፣ ትምህርት የምትላቸው ነገሮች ሁሉ ቁሳዊ ናቸው። አንተን ነው የሚፈልግ። አንተ ከእግዚአብሔር ጋር በደንብ ኮኔክትድ ከሆንክ ሌላውን ይጨምርልሃል። ለምን? አስቀድመ ጽድቅና መንግስቱን እየሻትክ ነው፣ እሱን ትፈልገዋለህ። አሁን እንዴት ነው እኔ አንዳንድ ጊዜ አሁን አባቶች ምናምን እንደዚህ የሆነ ቤተሰብ ወይ አባት እናት ከሀገር ውጭ ቆዩና የሆነ ቪዲዮ አይቼ በጣም ገርሞኝ እኮ እና ሻንጣ እየገፋ ይመጣል ኤርፖርት ላይ እና ሚስቱ እየሮጠች እሱን ታቅፈዋለች። ልጆቹ እየሮጡ ሻንጣውን መረጀም ይጀምራሉ። ምንድን ያመጣልን ማለት ነው? የሆነ በቆየበት ወራቶች አመታቶች እነዚህ ህጻናቶች ሲያስቡ የነበረው ስለሚያመጣላቸው ቁሳዊ ነገር ነው። አባት ምን የሚሰማው ይመስላል? በጣም ፊልም ያደርገው አይደል? አይከብድም? እና በቃ ያንን አባት ነው አለው እኮ ማለት ሻንጣውም ገድቦት ነው እንጂ ይሄ አባት ከዛ በላይ ብዙ ነገር ሊያደርግላቸው ይችላል። ግን ከነሱ የሚፈልገው ከሱ የሚያገኙትን ነገር እንዲፈልጉ አይደለም፣ እሱን እንዲፈልጉት ነው፣ እንዲወዱት ነው፣ እንደ አባትነት እንዲቀበሉት ነው። ልጆቹ ናፍቆት የመጣ አባት አስበው አንተን አልፎ ሻንጣን ሲበረብሩ ብታገኛቸው በጣም የሚከብድ። አሁን እየኖርኩ ያለው ህይወት ያ ነው በቃ ማለት የማይረባው ነገር። አባትህ እኮ ቆሟል። እንዴት የሆነ ቁሳዊ ነገር ስልክ፣ አይፎን፣ መኪና፣ ቤት ምናምን እንዴት ትላል? ማለት ሁሉ ነገር በእጁ እኮ ነው። ተወሱን ዓለም በእጁ ናት እኮ ልስጥህ ካለ እኮ ይሰጣል። እና ለዛም በጣም ዲፈረንስ እንዳለው የሚሰማቸው በጣም ብዙ ሰዎች ለዛ ነው እግዚአብሔር ያንን እንድትፈልግ ስለማይፈልግ ነው በቃ የህይወት ዓላማ አድርገህ። እና ብዙ ሰው ጭማሪ የሚያደርገው የመንግስተ ሰማያቱን መሻትነት እግዚአብሔር ነው ተጨማሪ ህይወት የሚያደርገው። ለዛ ሆና
ተዛ ያለም እናንተ ጣሩ እግዚአብሔር ይጨመርበታል ይላል ሰው ጭራሽ እግዚአብሔር ጭማሪ ሊሆን አይችልም በአንተ ጥረት የሚሆን ነገር የለም ብዙም ያለ እግዚአብሔር ያካበትከው እግዚአብሔር የሌለበት ህይወት ደግሞ ምን ይጠቅማል እና ሁሉም ነገር የሚያልቀው አሁን ያልከኝ ነገር አሁን ተግባራዊ ነገሮች እኮ ልዘረዝርልህ እችላለሁ እንዴት አመሳስለን መኖር እንችላለን እንዲያርጉ ቤተክርስቲያን ስትሄዱ ስራ ስትሄዱ ልልህ እችላለሁ ግን እነዚህ ነገሮች ሁሉ እዚህ ውስጥ ያለውን አመለካከት ለቤተክርስቲያን ለመንፈሳዊ ህይወት ያለውን አመለካከት ካስተካከልከው ሰውነትህ ራሱ ይመራል በቃ ስላሉም ደግሞ እንደዚህ አይነት ሰዎች ስላሉ እንዴ እኛ በጣም ይገርሙኛል ብዙ በጣም አገልጋዮች ነበሩኩ ለሊት ተነስተው ቤተክርስቲያን ይገባሉ ያገለግላሉ ማህሌቱን ይቆማሉ ቅዳሴ ጠዋት ሱፋቸውን አድርገው ስራ ይገባሉ ማቃቸው አሉ ባንከሮች እንግዲህ ባንክ ሰራተኞች ህይወትን ታቋል ሱፉን አድርጎ ካላይ ነጠላ አድርጎ ለሊት ይሄዳል ጸሎቱን አድርጎ ሰንበት አገልግሎ ስራውን ሰርቶ ቤተክርስቲያን ማህሌት ቆሞ ቅዳሴ ያስቀርጾ ቢሮ ይገባል መስዋዕት ይበላል ማታ ከነሱ ቤተክርስቲያን ይመጣል ምን ጎደለበት ካልከኝ ምንም አልጎደለበትም ይሄ ስራውን እየሰራ ነው ስራውን እየሰራ ከዛስ ከምንም ነገር በላይ ሊጎልበት የማይገባውን ህይወት ደግሞ እየኖረው እንደውም ጊዜ ያጣው ምናምን ብለህ መጨነቅ ያለበት ለቤተክርስቲያን ህይወት ነበርኩ በጣም ብዙ ሰዎች እግዚአብሔር ስራ ሰጥቷቸው በሰጣቸው ስራ ነው እሱን የራቁት ማለት እኛ እግዚአብሔር በሰጠን ነገር የጠፋን ሰዎች ነን ብዙ ወጣቶች እና እንዴ ነው በቂ ይመስለዋል ስራ ሰርቶ ሰርክ ጉባኤ ላይ መጥቶ እረፍት አድርጎ በቃ ጥሩ ሳምንት መመለስ ወጣል በሳምንት አንድ ይሁድ መሄድ ምናምን ጥሩ እኮ ነው አድርጉት ይሄንን ቢሆን አደራችሁ እንዳታቆሙ ሰው ቀስ ብሎ ይመጣው ግን እሱ በቂ አይደለም እና እንዴ ቀደም እንዳልኩ ነው የሆነ የጥፋተኝነት ስሜትን ለማጥፋት በሳምንት አንድ ቤተክርስቲያን መጥቶ አራኒ ይሄዳል እኮ ዱድ ያው ስለማይመቸኝ ነው እንጂ ምናምን ብሎ በቃ ህይወት አፕሩቭ እንደተደረገለት ልክ እንደሆነ ግን እዚህ ጋር ደግሞ ትንሽ ነካነ ካሁን ሁሉም ሰው እኮ ፍጹም ዓለማዊ አይደለም ካየው ማለት ቢያንስ ይምላል እግዚአብሔር ስም ይጠራል አይደል ወይ ደግሞ በጣም አንድ የሚወደው ቅዱስ ይኖራል አሁን አንዳንዴ አያለው እንግዲህ ሶሻል ሚዲያ ማያመጣብን ነገር የለም በቃ ቅዱስ ሚካኤል እኮ የነባት ምናምን ብሎ ቅዱስ ሚካኤል ስለያለበት ቪዲዮ ነው ግን የተቀናበረው በዘፈን ነው ኤዲቱ ምናምን አይተ አጋጥማል እና ምን ይመስላል እንደዚህ ነገር እና የሆነ አሁን ብዙ ሰው የቅዱስ ሚካኤል ወዳጅ ነው የቅዱስ ገብርኤል ወዳጅ ነው በቃ እስኪያለቅስ ያደረገልኝ ነገር መቤቴ እኮ አሁን መቤታችን ነው በጣም አንድ ጊዜ ላይ እንግዲህ እንጦጦ ደርሰን እየተመለስን የሆነ አገልግሎት ላይ ነበርና ኪዳነ ምሕረት ወደ አንድ ኪዳነ ምሕረት ገዳም እየሄድን በጣም ብዙ ሰዎች ኪዳነ ምሕረትን ይወዷታል ለምን ይመስላል ስለተሰሚናት እና የፈለጉትን ነው የምታደርግላቸው መቤታችን ይሄ የሚያስደስታት ይመስላል ዝም ብለህ ስታስበው የሚያስደስታት ይመስላል ማለት በሆነ ጊዜ እየመጣ ይሄን አርግልኝ ብላት አርገህላት ከዛ አበባና ስለት ምናምን አስገብተህ ከዛ ትመለሳል ሲጎል ተመጣጣለው ማይሰማት ይመስላል ተወሱን ልጇ ማለት እዚህ ምድር ላይ እንደሷ ያዘነ ሰው የለም ማለት ይሄንን ስጋና ደም ቤተክርስቲያን የምትፈትተው ስጋና ደም እንዴት እንደመጣ መታቆሷ ነው በምን አይነት ህመም አልፎ ስጋውን ቆርሶ ደሙን አፍሶ የሰጠን አምላክ በምን አይነት ህመም እንዳለፈ የምታውቀው ብቸኛዋ እሷ ናት ከዚያ አባቶች ደግሞ ምን ይላል አንተ አንድ ኃጢአት ስትሰራ እግዚአብሔርን ድጋሚ እየሰቀልከው ነው በቅንፍ ድጋሚ መቤታችንን ያሳመምካት ነው እና ምን ጥቅም ያለው ይመስላል ማለት ካንተ አንተ እንደዚህ ከምትላት እኮ ልጇን በጣም ተወዷለች ማለት የልጇ ነገር በጣም ሴንሲቲቭ ነው ለሷ ሰው በድለ ስጋው ደግሞ ሳትቀበል ቤተክርስቲያን ሳትኖር ምናምን ብዙ ሰዎች ብዙ ቅዱሳን ወዳጆች አሏቸው ስለታቸውን የሚሰሟቸው የሚጠብቋቸው ምናምን የሚወዷቸው በአደባባይ የሚመሰክሩላቸው ግን ዘፈን መተው የማይፈልጉ ሰዎች መቤታችን እንወዳታለሁ ምናምን የሚል ግን ልጇን ደግሞ የሚበድል በጣም ስለዚህ እኩል መሄድ የሚችል ነገር አይደለም በጭራሽ ስለዚህ እና ጥያቄው ራሱ ስህተት ነው ሃይማኖትና ዘመናዊነትን ዓለማዊነትን መንፈሳዊነት እኩል የሚባል ነገር የለም መንፈሳዊነት ነው መቅደም ያለበት መንፈሳዊ ነው መብለጥ ያለበት ይደርሳል ዓለማዊ ህይወት ብዙ ጊዜ ለምሳሌ ዘመናዊነት ሲባል ብዙ አይነት አረዳድ አለው አንዳንዱ ዘመናዊነት ሲባል መጨፈር እንትን ማለት ነው ሊሆን ይችላል እሱ ዘመናዊነት ብዙ ጊዜ ደግሞ ይሄ ዓለም ላይ ያሉ ስራዎች ለምሳሌ ነጋዴ መሆን ሊሆን ይችላል ዶክተር ሊሆን ይችላል ብዙ አይነት የሥራ መስኮች አሉ እነዛንም እንደ ዘመናዊነት የሚያስባለ ሃይማኖታዊ ሲባል ደግሞ ኦንሊ በቃ ገዳም ላይ ተወስኖ ቤተክርስቲያን ላይ ተወስኖ ቤተክርስቲያን አገልግሎት ብቻ አድርጎ የሚያስብም አለ ጥሩ ሃይማኖተኛ የቤተክርስቲያን ሰው ሆኖ ወይ ደግሞ ፈራ እግዚአብሔር ኖሮት ቤተክርስቲያን ሄዶ
ለእግዚአብሔር ማቅረብ ያለበትን ምስጋና ያቀረበ ስራውን የሚሰራ ለቀደም የባንክ ሰራተኞች እንደጠቀስካቸው በጣም በሁሉም መስክ ላይ ለምሳሌ ዶክተሮች አሉ ኦፕሬሽን ላይ ከመግባታቸው በፊት በቃ ያ ነገር እንዲሳካና እግዚአብሔር እንዲቀድምላቸው ዲያቆናት የሆኑ ካህናት የሆኑ ዶክተሮች አሉ። እሱን ነው ምልክና መሆን ይቻላል ሁለቱንም ማስኬድ ማለት ነው። በጣም አሁን እንደመሰሉ ሁለቱንም ማስኬድ አይደለም እኮ ያም አገልግሎት ነው። አሁን እንዴት ነው ሙሉ ለሙሉ ህይወት የእግዚአብሔር ህይወት ሲሆን ግን ሙያ ደግሞ ዶክተር ነው ገብቷል። ስለዚህ እያንዳንዱ ሰው የታመመ ሰው ስታገኝ አንተ ክርስቶስን ነው እያገኘ ያለው ጸደቅ ማለት እኮ ነው። እና በጣም ብዙ አገልግሎት የሚመስለው ሰባኪ፣ ዘማሪ፣ ዲያቆን፣ ቀዳሽ ምናምን ይመስላል ግን አይደለም። ባንከር ምናምን ኮንክ በየቀኑ መስኮት ላይ የሚመጣው ሰውዬ ለአንተ ክርስቶስህ ነው። እሱን ትሪት የምታደርግበት መንገድ ነው አገልግሎት ገብቷል። ሲጨነቅ ስታየው ስትረዳው ምን ላድርግ መታወቂያ እንዲሆነ እንትን እንዲሆነ ሞባይል ባንኪንግ እየተበላሸብኝ ሲለ መታ የምታሳየው ፊት የምታሳየው ፈገግታ ነው ለአንተ አገልግሎት። አገልግሎት እኮ ሰው እኮ ነው ሌላ ነገር የለውም እኮ ማለት እግዚአብሔር ብሏል እኮ ክርስቶስ ቤተ መቅደስ መባል ታስገባ ቆይ ከደጅ አስቀምጦ ይላል። ለምን ስትለው ቆይ ወንድምህን ይላል። ምንድን የሚቀድመኝ ካልከኝ ወንድም አለ ሰው ማለት ነው። ማንኛውም ስጋ ለባሽ ክርስቶስ ነው ለአንተ። ሰው ስታይ ክርስቶስ ይታያል። በቃ ይሄ በጣም ትልቁ ጥያቄ ነው። እግዚአብሔርን ማገልገል መንፈሳዊ ህይወት ማለት የትኛውም ቦታ መኖር የምትችለው ህይወት ቅድም እንዳልኩ ነው። እኛ በአለም ነን እንጂ ከአለም አይደለንም። ግዴታ አለም ውስጥ ነን። አዎ መስራት አለብን። ስራን አልተቃወምኩም። አዎ መሯሯጥ አለብን። አዎ መነገድ አለብን። አዎ እንደውም ገንዘብ በጣም መያዝ አለብን። ግን ለምን ካልከኝ ለማገልገል ገብቷል። ለምሳሌ ባለስልጣን ሆነክ አትኑር የሚል ቤተክርስቲያን አስተምሮ የለም። እንደውም በደንብ አድርገህ ስልጣን ይዘህ ኑር፣ ግን በስልጣን ሰው አትበድል ነው ቤተክርስቲያን የምትለው። ነጋዴ ሆነክ አታትርፍ አይደለም። በሌላ ሰው እንባ ላይ አንተ ቆመክ አታካብት ነው ቤተክርስቲያን የምትለው። አትበድል በቃ ይሄ ትእዛዛት በላይ ያስቀምጣቸዋል አይደል? በዛ ባገኘከው ስልጣን ወይ ደግሞ ባገኘከው ስራ ይሄንን ነገር አታድርግ ነው እንጂ አትሁን የሚል አስተምሮ ያላት አይመስለኝም። መቼም የላትም። እንደው በጣም አይመስለኝም። ሰው የላትም። የላትም። ሪሌት የሚያደርግ ነገር ልንገር። በጣም ብዙ ሰው እንዲሄድ የማይመስለው እውነት የሚሄድ ስላልመሰለው አይደለም፣ የሚሰራው ስራ ላይ ኃጢአት እንዳለ ስለሚያውቅ። በጣም ብዙ ሰው ነው የምልህ። ብዙ ስራ ውስጥ ያሉ ሰዎች ወይ የሆነ ጉቦ ወይ ሙስና ኦር ሰምቲንግ ቅድም እንዳልከው የሆነ ፋውል አለው። ነጋዴ ብትለው አለመዋሸት አልችልም ይላል። ስለዚህ ቆይ ይሄ ስራ ተስተካክሎ ሌላ ስራ እስኪይዝ ድረስ ንስሐ አልገባ ምናምን ይላል። ለምሳሌ ንስሐ ማይገባ ስጎዶ የማይቀበሉ መዋሸት በቃ አለመዋሸት ስለማልችል ነው ብሎ አምኖ አልተቀብሏል። በጣም ብዙ ሰው ነው የምልህ። በቃ ይሄንን ፋውል አለመስራት አልችልም። ለምን? እንጀራዬ ነው። ከእግዚአብሔር ላይ እኮ ሌላ እንጀራ የለም። ይሄ አሁን እንጀራዬን የምትለውንም የሰጠ የሰራው ፋውልና ስራ ሳይሆን ራሱ እግዚአብሔር ነው። እና በጣም ብዙ ሰዎች ቅድም እንዳልኩ ነው የምር ስላልገባቸው አይደለም። እውነት የቤተክርስቲያን ህይወትና መንፈሳዊ ህይወትና የስራ ህይወት አሁን ያልከው ዓለማዊና ዘመናዊ ህይወት መሄድ የሚችሉ ነገሮች ናቸው የሚለው ጠፍቷቸው አይደለም። አብዛኞቹ አብሮ የማያስኬድ ነገር ዘመናዊ ብሎ የሚያስበው ህይወት ላይ የስራ ህይወቱ ላይ ስላለበት ይሄ ምንም መክርክር አይፈልግም እንጂ ሰው በስነ ስርዓት ስራውን የሚሰራ ከሆነ ዋይናት ጊዜ አጣን። እውነት ጊዜ አላጣ በጣም የታወቀ ነው ይሄ። ቅድም እንዳልኩ ዲያቆናት እንግዲህ ዲያቆን ለመሆን የሚወስደውን ፕሮሰስ ታውቀዋል። ካህን ለመሆን የሚወስደውን ፕሮሰስ ታውቀዋል። ሜዲካል ዶክተር ለመሆን የሚወስደውን ፕሮሰስ አታውቅም። እኔ ሜዲካል ስኩል ውስጥ ገብተው ዲያቆን የሆኑ ሰዎች አሉ ማለት ኮሚትመንቱን ታውቀዋለህ። ውዳሴ ማርያም ለሽማያም ድዳ የማያውቁ ሰዎች ይወቁ። እንግዲህ ሙሉ ውዳሴ ማርያም በቃል አይምሮ ውስጥ አስቡ። መዝሙረ ዳዊትን ንባቡ እንችላል። የምታያቸውን ዜማዎች ሁሉን አጥንተህ ምን ብለህ ነው ዲያቆን የምትሆን? ይሄ እንዴት ነው ከዶክተሬት ከሚማር ሰው ጋር ሜዲሲን ከሚማር ሰው ጋር የሚሄዱ? ሜዲሲን ተማሪዎች ያላቸውን ጭንቀት ምናምን ሁሉም ሰው ያውቃል። ግን ይኸው ተችሎ አይተነዋል። እኔ ሜዲካል ስኩል ውስጥ ሆኖ መጽሐፍ የጻፈ ሰው አውቃለሁ። ሰው ፍላጎት ነው። ሰው ምንም ነገር ከፈለገ ምንም ነገር ማለት ይችላል። ከባድ የሚባለውን የስራ መስክ ላይ ሰክሰስፉል ሆኖ ቤተክርስቲያን አገልግሎትን በጣም ሰክሰስፉል የሆኑ ሰዎች አሉ። በጣም ብዙ አሉ። ብዙ ዲያቆናት ፓይሌቶች አሉ፣ በጣም ዶክተሮች አሉ፣ ቀሳውስት ኢንጂነሮች አሉ እኮ። እንደውም ሰሞኑን ደቡብ አካባቢ እያየሁ ነበር። አሮምጭ አካባቢ አንድ ኩኔ ባል ወንድም እንትን ብሎት ፖስት አድርጎት ሁለት ደብር አስተዳዳሪ ናቸው። በውጭ ሙያ ደግሞ ኢንጂነር ናቸው እና ያገለግላሉ። በጣም ብዙ አሉ። ምናልባት ሚዲያው ስላያቸው ሊሆን ይችላል እንጂ በጣም ስራቸውን የሚሰሩ አሉ። እንደውም እንደዚህ አይነት ሰዎች እንደዚህ አይነት ቦታ ላይ ሲበዙ ፈሪሃ እግዚአብሔር ሆኗቸዋል። ሌሎችን የማገልገል ነገር ከፍተኛ እንትን ይሆናል። ጥሩ ሀሳቦችን እያነሳን ነው ኢዩኤል፣ በጣም ደስ ብሎኛል። ተመልካቾቻችንም በሀሳቦቻችን እየተማሩ ማትረፊያ የሆኑ ሀሳቦችን እያገኙ ነው ብዬ አስባለሁ። ልምዶችን አንስተናል። ለምሳሌ አድቫንቴጁንም ዲስአድቫንቴጁንም አንስተናል። ለምን ወደ ከቤተክርስቲያን ይርቃሉ ወይ ደግሞ ከሃይማኖት ይርቃሉ የሚሉ ሀሳቦችንም አንስተናል። ነገር ግን በልምምዶች
ለምሳሌ በአንድ ጊዜ ራዲካል ቼንጅ አይመጣም። በአንድ ቀን በአንድ ጀንበር ሁሉ ለውጥ አይመጣም እና በሆነ ልምምድ ወደ እነዚህ ነገር መምጣት ይቻላል ብዬ አስባለሁ። ለምሳሌ መንፈሳዊነት ወይ ደግሞ ወደ ሃይማኖታችን መመለስን ወደ ራስ መመለስን ትልቁ አንዱ መሳሪያ ጸሎት ነው። ጸሎትን በዕለት ተዕለት እንዴት ልምድ አድርገን በቃ ዋና የግባችን ወይ ደግሞ የህይወታችን ግብ ልናደርግ እንችላለን? በጣም ጥሩ። በጣም ብዙ እንግዲህ የሚታገለው ጸሎት ላይ ነው ይመስለኛል። ሁላችንም ስትረገል እናደርጋለን። ጸሎት ማድረግ ሳይሆን የሚከብደን ኮንሲስተንት ሆነ በየቀኑ ጸሎት ማድረግ መቀጠል አይደል የሚከብደው በጣም ብዙ። ያኔ ከበደ ለምን ይመስላል? በጣም ብዙዎች ጸሎት ላይ ሳነፍ የሆን ነው የጸሎት ትርጓሜ ስላልገባ ነው። ጸሎት ማለት ያው እግዚአብሔርን ማነጋገር ነው። እግዚአብሔር የምታናግረው እንዴት ነው? አሁን በጣም ብዙ ሰው ቀጥ ብለህ ቆመህ አቡነ ዘበሰማያት ደግሞ ውዳሴ ማርያምን ደግሞ ከቻለ ዳዊት ደግሞ በቃ ጨርሶ መሄድ ነው። ከዚህ የሆነ ቀን ጠዋት ስትነሳ ወይ ረፍዷል ወይ ደክመዋል ወይ ስራ ቸኩላል። ስለዚህ አታደርሱም። ስለዚህ አንተ ጸሎት አላረኩም ብለህ ነው የምታስበው። አሁን እኛ እኮ አቅሙ ስለሌለን ነው አባቶቻችን እግዚአብሔርን በጥሩ ቃል ያናገሩት አባቶቻችን መጽሐፍ ይዘን ምን ጸልዩ እኛ ጎበዝ ስላልሆነ ነው። ግን እግዚአብሔር የህፃናትንም ድምጽ ይሰማል፣ ያንተንም ድምጽ ይሰማል። እና ጸሎት ማለት በሆነ ቦታ ተወሰነ ቆመ የምትጸልዩ ጸሎት ብቻ አይደለም። ታክሲ ውስጥ ቆመ የምታወራው እግዚአብሔር ነው። ታክሲ ተሰልፈ የምታወራው፣ ስራ እየሰራ ታይፕ እያደረክ የምታወራው እግዚአብሔር ነው። በቃ ጸሎት ይሄ ነው። ጸሎት ማለት እግዚአብሔር ማናገር ነው። እግዚአብሔር የት ነው ካልከኝ ሁሉም ቦታ፣ ሁሉም በሁሉ የሞላ ነው አይደል? እግዚአብሔር በሁሉ ቦታ የሞላ ነው። እሱ የሌለበት የለም። የሆነ ቦታ ስትገባ ከውጭ አይጠብቅም። አይ ጭፈራ ቤት ነው ይሄ ግሮሰሪ ነው ምናምን ብሎ በር ላይ የሚጠብቅህ እግዚአብሔር የለም። አብሮ ነው ያለው። እና እግዚአብሔርን በሁሉ ቦታ ማነጋገር መልመድ ለሁሉም የጸሎት ችግሮች መፍትሄ ነው። ለሁሉም ነው ብለህ እና ይሄ እንዴት ነው በቃ ቁምጭጭ አለ ማለት ይሄ ነው ጸሎት ብለህ ድንግግ አድርገህ መኖር የለብህም። ዲሲፕሊን ለመሆን በደንብ ይጠቅምሃል። ጥሩ ነው። በጣም ኮንሲስተንትሊ የምታደርጋቸው የጸሎት ህይወት ደግሞ በጣም አሁን ተከታታይ ዳዊት የሚጸልይ ሰው በጣም ህይወቱ ሰላም የሆነ ሰው፣ ውዳሴ ማርያም የሚደርስ በጣም ህይወቱ ሰላም የሆነ ሰው በብዙ ነገር ያተርፋል። ግን በጣም ብዙ ሰው እንዴት ነው ዲስአፖይንት እየሆነ ነው የሚያቆመው። አንድ ቀን ሲያቆመው በቃ እንደው ምን ይሻለኛል ምናምን ብሎ ደግሞ እዚህ ምድር ላይ በጣም የሚገርም ካቆምከው መቀጠል የሚከብድ ነገር የሚጀምረው ትልቁ ጸሎት ነው። አንደኛ ጸሎት፣ ሁለተኛ ቤተክርስቲያን መሄድ ነው። አንድ ቀን ካቆምክ በጣም ከባድ ነው በሁለተኛው ቀን ተነስተህ መጸለይ። ከዛ መቼም እናውቃለን ሁላችንም ከስንት ጊዜ በኋላ እንደምንጀምር እንዴት ታግለን ደግሞ እዛ ኮንሲስተንሲ ውስጥ ከዛ ደግሞ ብዙ አንቀጥልም። ያቆምንበት ጊዜ ያህል ራሷ አይረዝምም። የምንቀጥልበት ጊዜ ወይ ሳምንት 2 ሳምንት እንቀጥልና ደግሞ ድጋሚ ፌል እናደርጋለንና ይሄ እንዴት ነው የሚሰማ ዲስአፖይንት አንዴ ስታቆም ወይኔ በቃ ምን ይሻለኛል ብሎ ራሱን ወቀሰው ይመጣልና እንደዛ የምትሆን ከሆነ በጣም ከባድ ነውና ጸሎት አንድ መስመር አለው ካልከኝ የለው። ሁሉም ሰው ከእግዚአብሔር ጋር የራሱ የሚገናኝበት መንገድ አለው። መወሰን አትችልም። አንዳንድ ሰው እግዚአብሔር ፊት ሄድና ዝም ይላል። ስለዚህ መጥቶ እንዴት ውዳሴ ማርያም አታደርስም አትበለው አትችልም። ያንን ሰው ማለት አትችልም። አንዳንድ ሰው ረጅም ጸሎት ያደርጋል። ደግሞ አለ አሁን በጣም ብዙ ሰው ረጅም ጸሎት የሚመስለው ሰው አለ። እንደዛ አይደለም። ያቅምህን ነው። እና ይሄ እንዴት ነው? እኔ ሁሌ የማምነው ነገር አለ። የትም ቦታውን ቅዳሴ ስታስቀድስ ሊሆን ይችላል። ጸሎት ስትቆም ለምሳሌ እግርህን አሞህ ከሆነ ቁጭ ብለህ መጸለይ ነው ያለብህ። ለምን ካልከኝ ጸሎት ላይ ቆመህ የምታስበው እግዚአብሔርን ሳይሆን ህመሙን ነው። ደክሞ ከሆነ ወገብህ ነው እያሳሰበ እግርህ ነውና ከሁለት ባዶ ትሆናለህ። ደክሞህም ቆመህ ማለት ትታመማለህ። ከዛ እግዚአብሔርን ሳታናግረው በሀሳብ ጭልጥ ብለህ ትጠፋለህና በጣም ኮምፎርቴብል ሆነን መጸለይ ያለብን እያልኩ ሳይሆን ሌላ ነገር ዲስትራክት እንዳያረግህ ሆነ መጸለይ ነው ያለብህ። እና ይሄ እንዴት ነው በጣም ግዴታ የሚባል መስመር የተደነገገ ነገር የለም። እንዴት እናምጣቸው እነዛ ልምዶችን? መጀመሪያ በትንሹ መጀመር ነው። ሁሌም ቢሆን አሁን ጸሎትን ያልጀመራችሁ ሰዎች ካላችሁ ልምድ የሌለው ሰው ካለ በትንሹ መጀመር ነው። እዛው በተኛበት አባታችሁን ማለት ጀመር። ለምን ሰው እንደ ስራ ሲያስበው ነው ጸሎትን እያቋረጠው ይመጣው። ስራ ከመሰለህ ቅድም እንዳልኩ ከሁለት ባዶ ትሆናለህ። ምክንያቱም አንደኛ እንደ ስራ እየመሰለ ደክሞ ነው። ጸሎት ያደክማል። ኦብቪየስሊ መቆሚያ ደክም ነገር ነው አይደል? ከዛ ጊዜ ደግሞ አለ የሚወስድብህ ጊዜ አለ። ያንን ኢንቨስት የምታደርገው ጊዜውን፣ ኢነርጂን፣ ጉልበትን ኢንቨስት የምታደርገው ከእግዚአብሔር የሆነ በረከት ታገኛለህ በጸሎት ምክንያት ህይወቴን አስተካክለው ብለህ ነው። እውነተኛ ጸሎት ካላረክ ግን በረከቱን ታጠዋለህ። ቅድም ያልኩህ ኢነርጂውን፣ ጉልበቱንና ጊዜውን ታጠዋለህ። በዜሮ ይባዛባል። ስለዚህ ምንድነው ማድረግ ያለብህ? እንደ ስራ ማሰብ የለብህም። በቃ የሚናፍቅህን እግዚአብሔር መናፈቅ አለብህ። ማነጋገር እኮ ነው። እኔ በጣም እዚህ ምድር በጣም ኢንትረስቲንግ ሰው ካልከኝ ፍጹም ሰው ክርስቶስ ነው አይደል? ማን አለ ሌላ? ቃላቱን ስታነበው ምናምን እውነት ከሱ በላይ በጣም የሚወደድ የሚናፍቅ ማን አለ? ከሱ በላይ ጓደኛ የሚቀርብህ ማን አለ? ማንም የለም። ጓጉተህ በቃ ልታወራው ጓጉተህ መምጣት አለብህ እዛ ቦታ ላይ።
አንድ እሱ እና በትንሹ መጀመሩልኝ በአባታችሁ መጀመር ቁጭ ብለህ መጸለይ መጀመር ከዛ ቀስ ብላችሁ ደግሞ ሰላም ለኪ እያልክ ጸሎት ዘወትር ብቻ ማድረግ ይሄንን ደግሞ አንዳንድ ቀን አይደለም ፕራክቲሱን ብለህ አንድ የሳምንት መደጋገም ወርም ቢሆን ደጋግሙ ከዚህ ሆነ ቀን ደግሞ አዳብሮ ውዳሴ ማርያም ማድረስ ሊሆን ይችላል የዕለቱን ማድረስ ሊሆን ይችላል እሱን ቆመ ቁጭ ብለህ አድርስ እና ሁሌም ክርስትና ፕራክቲካል እና ቅድም እንዳልኩ በጣም ውስጥህ ቅድም የሆነ እንደደከመ ዲስትራክት የሚያደርግ ነገር እንዳለ ያውክ ለጸሎት እንዳትቆም በዝምታም ማውራት አውራው እግዚአብሔርን ጌታዬ እኔ አንተን ለማውራት ስራዬ እንደሆነ እየተሰማኝ ላወራ አልፈልግም ሰላም አውለኝ አምላክ ሆይ ካንተ ጋር እንደውል እርዳኝ ብለህ ውጣ ገብቷል ዲሲፕሊን ሆነ መቀጠል እኮ ጥሩ ነው ግን አንዷ ቀን ለምን ትባዛባለች በዜሮ አንዷ ቀን ለምን ትፎርሽባለች አንድ ቀን ለምን ይጣፋባል ስለዚህ መጀመሪያው ነገር ጸሎት ሁሉ ጊዜም ቢሆን ቅድም እንዳልኩ ስቴፑ ምንድነው ለጸሎት ያለና አመለካከት ማስተካከል እግዚአብሔር ማናገር እንደሆነ የምትወደውን እግዚአብሔር ያናገርከ እንደሆነ ሊሰማህ ይገባል ጸሎት በሁሉም ቦታ መጸለይ የሚችል ነገር ነው እየተራመድክ መጸለይ ትችላለህ ታኝተህ መጸለይ ትችላለህ ምንም ነገር አድርገህ መጸለይ ትችላለህ ሁለተኛ በትንሹ መጀመር ዘሎ መዝሙረ ዳዊት መዝሙር 30 በቀን የሚያነብሰዋል ከዛ ቀጣይ ይታየዋል ገና ማታ ትዝ የሚለው ጠዋት ተነስቼ ከዛ 30 መዝሙር ሙሉ ደግሜ ከእግዚአብሔር ጋር ያለውን ግንኙነት ሰው ራሱ ነው የሚወስነው ነገራችን የግል ግንኙነት ነው ያለኝ አሁን ክፍሌ ውስጥ እንዴት ልጸልይ እንዴት አልጸልይ ማንም ያውቅ የለም ቤተክርስቲያን ሄደህ ብትጸልይ ጸጥ ብሎ የተቀመጠ ሰውዬ ቁጭ አለ ማለት እየጸለየ አይደለም ማለት አይደለም ተገልጦ ያናገረው እኮ ሊሆን ይችላል ያው አለመፍረድ የሚለው ርዕስ ውስጥ ያስገባናል ነው እንጂ ስለዚህ የጸሎት ህይወት የግል የጸሎት ህይወት ነው የአብዛኛው ሰው እኔ መዝሙረ ዳዊትን ብቻ ነው መጸልየው ወይ አንዳንድ ሰው ጠዋት ተነስቼ መዝሙር 50 አቤቱ እንደ ቸርነትህ መጠን ማረኝ እንደ ምሕረትህ ብዛት መተላለፌን ደምስስ ብዬ ነው የምወጣው ሲለ ኦኬ እንዴት ውዳሴ ማርያም አትደርስም እንዴት ማለት አትችልም እንዴ ነው የሁሉም ጸሎት ዓላማ ከእግዚአብሔር ጋር ኮኔክትድ እንድትሆን ማድረግ እና ቅዱስ ዮሐንስ አፈወርቅ በጣም ይገርመኛል ጸሎት እንዴት ያለሽ መብት ናት ይላል አንተ የሀገርህን ሀገረ ገዢ ወይ ጠቅላይ ሚኒስትራችን አሁን እሱን ተውኔ እናንተ ለመገናኘት ምን ያህል ጊዜ እንደፈጀብን ታውቃለህ ገና ስኬጁል አድርገን ሰዓት አውጥተን እየሊ መቻሉ ምን ይመቻሉ ተባብለን የተገናኘን በሁለት ሳምንታችን ምናምን እግዚአብሔርን አሁን ብንፈልገው እሱ ነው እናንተ አስበው አምላክ ወደ 8 ቢሊዮን ህዝብ የሚያስተዳድር አምላክ እቺን ትልቅ ዓለም በመዳፉ ይዞ እያንዳንዱን አስበው እሱም ብቻ አይደለም በባህር ውስጥ ጥልቅ ውስጥ ያለችውን አሳ የሚመገባት አምላክ ጌታዬ ሆይ ብሎ አሁን ይሰማኛል እና እንዴት ያለ መብት ነው ማለት ዝም ብለህ ብድግ ብለህ ጠርተህ ታናግሯል ቀጠሮ ያስይዝ አልተመቸኝ አይለ ከዛ የሆነ ታዋቂ ሰው አይደለም ደግሞ የምታወራው የሆነ ገዢ አይደለም እግዚአብሔር ነው እና ይሄን ስታስብ ጸሎት ማለት ትልቅ ለሰው ልጅ የተሰጠች ትልቅ ስጦታ ናት ትልቅ መብት ናትና በነፃነት የማታረገው ከሆነ በፍቅር የማታረገው ከሆነ በስማ በጣም ትልቅ ኪሳራ እና ቅድም እንዳልኩ በቃ ሰይጣን የሚጠቀመው ትልቁ ትሪኪ ነገር በነገራችን ላይ ጊልትነስ እንዲሰማ ያደርጋል ባለማድረግህ መጥፎ ስሜት እንዲሰማ ከዚህ ልክባል ደግሞ ፈራጅ ሰዎችን ቤተክርስቲያን ሰዎችን እንዴት እንደዚህ ስተኛ ታረግም ምናምን ይላልና ያኔ ጀምር ብለህ በቃ እኔ ለእግዚአብሔር መሆን ሰው አይደለሁም ምናምን የሚል ሰው አለ በጣም ወሳኝ አንድ ነጥብ ላንሳ ሲል ደግሞ ኃጢአተኛ ነኝ ብሎ ጸሎት የማያደርግ ብዙ ሰው ኧረ ማታ እኔ እንደዛ አድርጌ እንዴት ጠዋት ለጸሎት እቆማለሁ እንግዲህ በሄድኩበት ሁሉ ማወራው ነገር አለ እኔ አሁን አንዲት እህት ስሟን በጠቅስ በጣም ብዙ ሰዎች ያውቋታል በጣም ትልቅ መንፈሳዊ ሴት ናት ትልቅ አስተማሪ ናት እና እንዴት የነበራት ህይወት ይገርምሃል በጣም የስካር ህይወት የክለብ ህይወት ነበር እና ጓደኞቿ በጣም ያስገርማቸው ነገር አለ ለሊት ትገባና ጠዋት ተነሳ በአንድ አይኗ ውዳሴ ማርያም ታርሳታለች ሰክራ እኮ ነው የሚገባችሁ ልብሷን ሁሉ አልቀየረችም በጣም የሚገርመኝ ጸሎት መቼም አስታጉላ አታውቅም እዛው ክለብ ቆይታ ምናምን ከዶርም ለሊት 9 ሰዓት ነጠላ አምጡልኝ ብላ ማሪት ትገባለች እንደዛ በቃ መቆም እያቃታት ምናምን አስቀድሳ ትወጣለች ተቀየረችው ያንን ኃጢአት ድል ያደረገችው በነገራችን ላይ በተቃራኒው ነገር በማድረግ በጣም ብዙ ወንድምና እህቶች በኃጢአት ውስጥ ተዘፍቀን የቀረን በኃጢአታችን ምክንያት ከብዙ መንፈሳዊ ተግባራቶች ስለራቅን አይገባኝም እንዴት አረጋለሁ ይሄንን ምናምን በሚል ሰበብ ማለት ነውና ከጸሎት ብዙ የሚያርቅ ነገር ኃጢአት ነው ያብዛኛው ወጣት ስለዚህ ከሆነ ኃጢአት ትርቃለህ ንስሐ የገባ ሰሞን በጣም ጸሎተኛ ትሆናለህ ድንገት ያክፉ ልማድ የለመደብህ ኃጢአት ልክ ሲመጣ ግን ትተዋዋል
ከዛ ድጋሚ ለመመለስ ወይ ንስሐ መግባት አለብህ ወይ ወደ እግዚአብሔር መቅረብ አለብህ ወይ ኃጢአቱን መተው አለብህ። እንደዚህ የሚባል ነገር የለም። እግዚአብሔር ለጸሎት ያስቀመጠው መስፈርት አለ ካልከኝ ምንም የለም። ስሙን መጥራት ብቻ። ቅድም ጽዋዬ ክርስቶስ አላልኩ? እግዚአብሔር አይችልም ተብሎ የተጻፈው ነገር መጽሐፍ ቅዱስ ላይ አንድ ነገር ነው። እሱም ራሱን መካድ አይችልም ነው። ምን ማለት ነው? የተናገረውን ቃል እንደ ሰው ልጅ ሀሳብ ሊቀይር አይችልም እግዚአብሔር። ገብቷል? አሁን የዛሬ 2000 ምናምን ወንጌል ላይ የተናገረውን አምላክ ወይ ተሳስቼ ነው አሁን አይልም። ዳት ሚንስ አደርገዋለሁ ያለውን ነገር አንተ ሄደህ እግዚአብሔር ፊት መከራከር ትችላለህ። አድርገዋለሁ ብለሃል ማለት ትችላለህ። እግዚአብሔር ስላለ ብቻ ያደርገዋል። ቅድም እንዳልኩ ካላቸው ነገሮች አንዱ በስሜ የተሰበሰቡ ከጠራኝ ይመጣሉ ብሎ እና ምንም ውስጥ ብትሆን ስሙን ከጠራ ይመጣል አለ አጠገብ። መጀመሪያም አንተ ጋር ነው፣ ግን ይሰማሃል ስሙን ከጠራው። ምንም አይነት ሰው ብትሆን እኮ ነው የምልህ። ምንም አይነት ሰው ከኦርቶዶክስ ውጭ ካልከኝ ምንም ሰው ብቻ ሆነ ብቻ ስሙን ጥራው። ያስቀመጠው መስፈርት የለም እሱ ለጸሎት። እግዚአብሔር አንተን ለመስማት የምትለውን ነገር ለመስማት እንዲህ አይነት ሰው መሆን አለብህ ያለው የለም። ማን ያለህ ሲጀምር? እግዚአብሔር ካላለህ ማን የሚልህን ነው የምትሰማው? እና ይሄ እንዴት ነው አይገባኝም እንዴት ይባላል? ሰው እግዚአብሔር ለማው አይባልም እኮ በቃ እሱ ይገባሃል አለ አይደል? ይቻላል አለ። በቃ የሆነ ሰርግ ቦታ ላይ መግባት ፈልገ መብላት ፈልገ እኔ ነጭ ልብስ እኮ አለበስኩ። ማን አለ ነጭ ልብስ ልበስ ግባና ብላ እየተባልክ ኧረ እኔ መግደርደር ማለት ነውና ይችን የመሰለች ትልቅ መብት ይሄን የመሰለ በረከት የሚያመጣ ህይወት ላይ እንግዲህ ጸሎት የሚያደርጉ ሰዎች ህይወታቸው ላይ ያለውን ለውጥ ያውቁታል፣ ያለውን መረጋጋት ያውቁታልና ሁለት ኃጢአቱን እንድትተው የሚያደርገው ይሄ ጸሎቱ ነው፣ ሌላ ነገር አይደለም። መውጣት ይፈልጋል። በጣም ብዙ ሰው ካለበት ህይወት በጣም ብዙ ወጣቶች መውጣት ይፈልጋሉ። ግን እንዲያስወጣቸው የሚያደርጋቸውን ነገሮች ሊያስወጣቸው የሚችለውን ትልቅ ነገር አይገባኝም እኔ ኃጢአተኛ ነኝ ብለው በኃጢአቱ ምክንያት ይርቁታል። እና ሰይጣን ሁሌም ቢሆን በቃ እና ያቺ እህት የመከረችኝ ምክር ሌላ እህት ናት። ሁሌ ነው የምናገረው፣ አንተ በህይወት በጣም የምጠላውን ዘግናኝ የምትለውን ኃጢአት ማታ ሰርተ ጠዋት በጸሎት የመቆም አቅም ካለ ምንም ነገር ታሸንፋለህ አንተ። ያ በጸሎት መቆምህን እግዚአብሔር እንዴት እንደሚያየው ታውቃለህ? ያምነኛል ነው የሚለው። እግዚአብሔር ደግሞ ለሚያምኑበት እሱ ራሱ ታማኝ ነው። ምክንያቱም ምህረቱን ተማምነ እንደሌላው ሰው ልታስቀስፈኝ ነው እንዴ ምናምን እንደሚለው ሰው አይቀስፈኝም መሐሪ ነው አምላኬ ብለህ ከዚህ ኃጢአት ያወጣኛል ምንም ብሸሽ ይፈልገኛል የሚለውን እንደሚያምን ሰው እግዚአብሔር የሚወደው የለም። በእውነት የእግዚአብሔር ምህረት እንደሚያምን ሰው ቁጣውን ከምታምነው ይቀስፈኛል ከምትል ለመሰለ የከፈለልህ መስዋዕት እኮ አለመቁጠር እኮ ነው። እንዴት እንደምወድህ እርቃኔን ተሰቅዬ አሳይቻለሁ እኮ ነው የሚልህ እግዚአብሔርና ጥጉን አሳይቷል። ምን ያደርግ ከዚህ በላይ? እና የትኛውም ኃጢአት የትኛውም ክፋት ሊወዳደር የማይችለውን የፍቅር ጥግ አይተናል ማለት ምንም ብትሰራ ተወሱ። በዛው የፍቅር ቀን እድሜ ዘመኑ ሰው ሲገል ሲያርድ የሰው ቤት ሲያቃጥል ሲዘርፍ የነበረው ፊያቶች ዜማን በአንድ ቃል የማረውን አምላክ ነው አንተ አይገባኝም እያልኩ ያለው። እንኳን ሌላ ቦታ ኃጢአት ቦታ ላይ ሆነ አይደለም መስቀል ላይ ተኩኖ ይጸልያል። አቤቱ ጌታዬ በመንግስት መጣ ጊዜ አስበኝ ተብሎ ይጸልያል። የሞት ፍርድ ተፈርዶብህ እየደማህ ስለ ኃጢአትህ በሰው ሁሉ ፊት ተሰቅለህ ይጸልያል። ምቹ ቦታ የሚጠበቅበት ቦታ የለም ለጸሎት። እና እነዚህ ምክንያቶች ናቸው። በጣም ብዙ ሰው ለጸሎት ያለን አመለካከት ካስተካከልክ ሁሉም ነገር ይስተካከላል።